በየትኛውም ተስፋ መቁረጥ ውስጥ ልትሆኑ ትችላላችሁ። አንድ አምላክ አለ ግን የማይተው ዛሬ ለምን እንደተሰባሰብን እኔም ራሴ አላውቅም። ምክንያቱም ሌላ ስራ ነበረኝ። ለምን እንደገባሁኝም አላ ጌታው ያንተ ፈቃድ ነው ብለን ነው። ስለዚህ ይሄ ፈቃዱ ከሆነ እኔን ሊገል የነበረው መንፈስ እናንተ ጋር መጥቶ ነው። እኔ በክርስቶስ ኢየሱስ እግዚአብሔር ደህና አወጣኝ፣ ሰላም አረገኝ። ስለዚህ በፍጹም እጃችሁን እንዳሰጡ። በልጅነታችሁ ሀፕን ያደረገው ነገር የእናንተ ጉዳይ አይደለም። የአባት ስህተት ሊሆን ይችላል፣ የወንድም ስህተት ሊሆን ይችላል፣ ቤተሰብ ስህተት ሊሆን ይችላል። የእነሱን ችግር እናንተ ላይ ስላመጡ እናንተ በዛ ውስጥ ሆናችሁ እኔ ነኝ ጥፋተኛ እንዳትሉ። የእናንተ ጥፋት አይደለም። በልጅነታችሁ ሀፕን ሊያደረገው ነገር፣ ቤተሰቦቻችሁ ላመለኩት ነገር፣ እናንተ ላልተቀበላችሁት የእናንተ ላልሆነው ነገር የኔ ነው ብላችሁ ተስፋ አትቁረጡ። ተስፋ እንዳትቆጥሩ። ያለፋችሁበት መንገድ የእናንተ አይደለም። እኔ ያለፍኩበት መንገድ የኔ አይደለም። ይሄ ነው የኔ መንገድ። እግዚአብሔር ለክብሩ እንደፈለገኝ ከዛ ውስጥ አውጥቶ በምን አይነት መንገድ ውስጥ ጌታ እንደሚያሳልፈኝ ብታውቁ በጣም ይገርማል። እውነቴን ነው የምላችሁ። ህይወቴን ነው የቀየረው። አይደለም ራሴን መግደል፣ አሁን ለብዙ ሰዎች ለብዙ ሺዎች የመዳን ምክንያት ጌታ እያደረገን ነው። ክብር ሁሉ ለኢየሱስ ይሁን። በዚህ አገልግሎት ውስጥ እግዚአብሔር የሚሰራውን ታሪክ ብታዩ በጣም የሚገርም ነው። ጌታ ይመስገን። እኔም ሰው ሆኜ እንደዚህ ለሰዎች መጸለይ መቻሌ ለራሴ ይገርመኛል። ይሄኔ ከሞትኩኝ ይሄኔ ስንት ዓመት ነው የሆነኝ ነበረ። ከዛ በኋላ አግብቼ ህይወቴ ተቀይሮ ልጅ ሰጥቶኝ አሁን በሌላ ዓለም ውስጥ እግዚአብሔርን እያገለገልኩ። በፍጹም ተስፋ እንዳትቆርጡ። እንደዚህ አታድርጉ ተብሎ 200 ምናምን የተጻፈው ወይ ደግሞ አድርጉ ተብሎ 300 ምናምን የተጻፈው ይመስለኛል። አታድርጉ ይበዛል አላቅም ሚኪዬ ስለሚያውቅ። ግን እነዛን ህጎች እንዳን በቃ ከይዛ ነፃ ያወጣን እንኳን መስቀሉ ነው። አንዳንዴ ራንደም ሊሄዳችሁ ማለት ነው በጣም በህይወታችሁ በቤተሰቦቻችሁ ላይ በእናንተ ክፋት ያደረጉ ክፉ የሆኑ ሰዎች በህይወት ግን የሌሉ እስኪ የሞቱትን ሊያቸው ልጎብኛቸው እስኪ ቆይ ሊያቸው ምናምን ብላችሁ መቃብር ስፍራ ትሄዳላችሁ። እንደው የሚመች ቦታ ነው። እስኪ ሊያቸው የሞቱ ሰዎች ብላችሁ ትሄዳላችሁ። ጌታ እኮ የሞት ነው እኮ ነው የፈለገን። ከእርሱ የተለየ ነው። መንፈሳዊ መሞትን፣ ቅስፈታዊ ሞትን። ከዛ እድሜያችን እየጨመረ ሲሄድ እኮ እያደግን እኮ አይደለም ማለት እየኖርን አይደለም፣ ህይወት እያገኘን አይደለም። ከክርስቶስ ውጪ በነበረን ህይወት ወደ ሞት ፕሮሰሱን እየሄድን ነው። እድሜው ሰው ይሄድና አርጅቶ ምንድነው ይሞታል። ወይ ደግሞ በ25 ዓመቱ የሚሞት ከሆነ 1 ዓመቱ ከነበር 2 ዓመት 3 እያለ ወደ ሞቱ ነው የሚሄደው አይደል? በዛ ጊዜ ሲሳሳቱ አዳምና ሔዋን ቅስፈታዊ መንፈሳዊ መሞትን ሞቱ። ከዛ ደግሞ ይሄ ስጋዊ ደግሞ መሞት ማለት ከፈጠራቸው እስትንፋስን ከሰጣቸው ከእግዚአብሔር መለየት ማለት ነው። እኛ ገና ከእናታችን ማህፀን ስንወለድ ጀምሮ ኃጢአተኛ የሞትን ሆነን ነው። መጽሐፍ ቅዱስ ላይ ብዙ ጥቅሶች አሉ እርሱን የሚያሳይ። ከዛ ህይወት ማን ሊያወጣን ይችላል? ማንም። ስለዚህ ኢየሱስ እንዴት ይቀልብኛል? አይምሮዬ ትክክል ሳይሆን አይምሮዬ ትክክል ሆኖ ደክሜ በርትቼ ጸንቼ ሳልጸና ኢየሱስን እጠራዋለሁ። እንዴት ስበረታ ብቻ እጠራዋለሁ? ሊያበረታኝ እንጂ መጠራው። አይምሮአችሁ በብዙ ነገር ተይዞ ሊሆን ይችላል። ብዙ የሆነ ነገር በቃ እየሳባችሁ ከኢየሱስ እየወሰዳችሁ ኢየሱስን ልምረጥ ይሄኛው በቃ እያታገላችሁ እንኳን ኢየሱስን አትራቁት። እስኪ ኢየሱስ ምናችሁ ነው ለእናንተ? እስኪ ኮሜንት ላይ ጻፉልኝ። ኢየሱስ ምናችሁ ነው? ምናችሁ ነው ኢየሱስ? አዳኛችን የስ አባቴ አዳኝ አባታችን ህይወቴ ሁሉ ነገሬ my everything my life አባቴ አባት ነው አይደል?
ከአባት ወዴትም አይኬድም። አባት እኮ ነው። ኢየሱስ አባት ነው። አሁን ስንጸልይ በሰማይ የምትኖር አባታችን ሆይ እንላለን አይደል? በአብ ቀኝ ያለው ምናምን እንላለን። ከሁሉ በላይ ምኑን ነው የምታውቁት ብትሉን፣ አሁን በዚህ በምድር ሳለን ለአባትነቱን ነው የምናውቀው። ሰማይ ሆነን ምን ማለት ነው ያክብሩ በእንትን በዛ በብርሃን ውስጥ ምናምን ምንለውን አላየንም እኮ። ምንድን ነው የምናውቀው? አሁን አባትነቱን ነው የምናውቀው። አባቴ ማለት ነው እንጂ ነው ይበልጡ ነው የምናውቀው። እንግዲህ አይናችሁ ተከፍቶ ያያችሁ ካላችሁ ጌታ ይባርካችሁ። ግን አባትነቱ፣ አዳኝነቱ የጌታ አይነት ወዳጅ የለም። አባት ስለሆነ እኮ ወዳጅነቱ ይለያል። ከአይምሮ በላይ ነው። ሰዎች አይታችኋል፣ መልካም ነገር አድርጋችሁላቸው፣ ቦታ ሰጥታችኋቸው፣ ማድረግ አለብኝ ለዚህ ሰው ብላችሁ ወዳችሁ ፍቅር እኮ ነው ብላችሁ ቤተሰብ እኮ ነው ጓደኛ እኮ ነው ብላችሁ ቦታ ሰጥታችሁ ብዙ ነገራችሁን ኢንቨስት አድርጋችሁ ምን ተመለሰላችሁ? ስብራት፣ ጉዳት። ከዛ ትታችሁ ትሄዳላችሁ አቅምም ስለሌለ። ጌታ ግን እየገፋ ነው። አንፈልግም እያል ነው። መጽሐፍ ቅዱስ ላይ የሚገርመኝ ቃል ላልፈለገኝ ሕዝብ ተገኘውለት ይላል። ላልፈለገኝ ሕዝብ ተገለጥኩለት። ላልፈለገው ሕዝብ ፈልገን አናውቅም እኮ ፈልጎን እንጂ። እኔ ዕለት ዕለት ሕይወት ስኖር ለሰዎች ሁሌ ለመናገር የምፈልገው ጌታ የሚያበዛውን ጸጋ ምን ያህል ጌታ ሕይወት እንደሆነና የመጨረሻ ደካማ መሆኔንና በራሴ መቆም የማልችል መሆኔን ሰዎች እንዲያዩ ሁሌ ይፈልጋሉ። ፖል ብርቱ ሰው ነው እንዲባል መስማት አልፈልግም። የሚገርም ሰው ነው አቤት ምናምን እንዲባል አልፈልግም። ደካማ ነው ግን የሚያበረታ ጸጋ ኢየሱስ የሚባል አለው። ሕይወት የሌለው ነበር፣ ሕይወትን የሰጠው ሕይወት የሆነ ኢየሱስ አለ። ያ ነው ሕይወቴ። መጥቼ ስናገር ሰዎች የደከሙ ምናልባት አይምሯቸውን ክፉ በብዙ ነገር የሚላቸው ነገር ካለ ያንን ሰይጣን ክፋቱን ሲዘራ ውሸቱን ሲዘራ የኔ ሐሳብ ምድራዊ ሐሳብ የዘራውን እግዚአብሔር እንዴት እንዳሸነፈልኝ ማንም ላይክ ድክመቴን ሲነግረኝ ክፉ ጌታ ብርታቴ እንዴት እንደሆነ ለምንም የማልጠቅም መሆኔን ሲነግረኝ ጌታ ትጠቅማለህ እንዴት እንዳለኝ በጣም በውድቀት ውስጥ በኃጢአት ውስጥ ሆኜ በስብራት ውስጥ በተከፈለ አይምሮ ውስጥ ሆኜ ምን ያህል ጌታ እንደወደደኝ የደከመውን ምን ያህል እንደሚወድ ሰዎች የማይረባም የማበቃ ክርስቲያን አይደለም ተብሎ ምን ያህል ሊወድ እንደሚችል የቀመስኩትን የማውቀውን ፍቅር ልናገር ነው። አገልጋይ ለመባል አይደለም። የሰው አቴንሽንም ፈልገን ልንመጣ አይገባም። ምን አገባኝ እኔ ሰው ፈለገኝ አወቀኝ አላወቀኝ እውቅና ኖረ አልኖረም ምን አገባኝ? ሰማይ አውቆኝ እንዴት ሰው እንዴት እንዲያውቀኝ ይጋጋጣለሁ እንዴ? እንደዚህ ምናምን የሰው ጭብጨባ አይደለም እኔ ህይወቴን የሚያስቀጥለኝ ከእግዚአብሔር ጋር ያለኝን ህብረት። እግዚአብሔር በልጁ ላመኑት ለተቀበሉት የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው በስሙ ላመኑት ሲለኝ ልጅ ነኝ። ይሄ ነው የሚያኖረኝ። በውስጥ መንፈስ ቅዱስ አለ በደከመ ጊዜ እንኳን እንድትቃትት የሚያደርግ የሚቃትትልህ እንዴት እንደምንጸልይ እንኳን አናውቅም፣ ግን እርሱ እንዴት በውስጣችን ሆኖ ይቃትታል። ከዛስ ይሄ መንፈስ ውስጤ እንዳለ ሳውቅ ድሮ ምህረት ያላገኘህ ነበር፣ አሁን አግኝተሃል። ድሮ የራክ ነበር፣ አሁን ቀርበሃል። የመንግስቱ ካህን ህይወት የት ነው ያለው? በእግዚአብሔር ዘንድ ከክርስቶስ ጋር ህይወት ተሰውሯል በአብ ዘንድ ይላል።
የሰው ጭብጨባ አያስቀጥለኝም። የሰው አስተያየት አያስቀጥለኝም። የሰው አቴንሽንም ልፈልግ አይገባም። ጌታ ከሰማይ ወርዶ አቴንሽን ሰጥቶናል። ኢየሱስ አቴንሽን ሰጥቶናል። መስቀል ላይ እንዲተሰቀለና ወዳችኋለሁ ብሏል። ማን ፈለገኝ? ማን ወደደኝ? እኔ ጠላትህንም ውደድ ብሎ ያስተማረኝ ጌታ አለ። እስከ ጠላቴን እስከ መውደድ ድረስ ልቤን ክፍት አድርጌ እግዚአብሔር በሰጠኝ ጸጋ ወዳለሁ። ከዛ ውጭ ግን የምላችሁ ነገር ምንድነው? በጣም ምድር ላይ ከምታዩአቸው ሰዎች ሁሉ ደካማ ከሚባሉ ሰዎች መካከል ነኝ። ግን በድክመቴ ውስጥ የሰው ልጅ ቢወድቅ የሚወድቀው መሬት ላይ ነው አይደል? መሬት እንኳን ተቆፍሮ ወድቄ ቢሆን በዛ ውስጥ የሚያነሳ የእግዚአብሔር ጸጋ አለ። ሰው ተስፋ ቢቆርጥ እንኳን የሚያነሳ የእግዚአብሔር ጸጋ አለ። ኢየሱስ የሚባል ሕይወት አለ። ደካማውን የሚያኖር፣ ብርቱ ያልሆነውን የሚያኖር፣ ሕይወት የሚሰጥ፣ በሞገስ የሚያቆም፣ በጸጋ የሚያበረታ ኢየሱስ የሚባል አለ ልላችሁ ነው መጣው። በጣም ደክሞኛል። በቃ ሕይወቴን ሙሉ ወይ 40 ዓመት ሆነኝ። ለምን 60 ዓመት አይሆንም? የእግዚአብሔር ጸጋ ዕለት ዕለት ያኖርሃል። በመከራ ውስጥ ያኖርሃል፣ በደስታ ውስጥ ያኖርሃል፣ በሐዘን ውስጥ በየትኛውም ሁኔታ ውስጥ የሚያኖር የእግዚአብሔር ጸጋ አለ። ፍቅር አለ፣ የእግዚአብሔር ፍቅር። እኔን መተህ አትውደቅ ቅድስና ይኸውልህ ምናምን ብትለኝ፣ እኔም ወይ የሆነ እንትን አትሁን ምናምን ብትለኝ፣ እኔ እሱን አውቃለሁ እኮ እናውቃለን አይደለም እንዴ? ረሃባችንም እርሱ እኮ ነው። ግን ምንድነው እንዳንወድቅ የሚያደርገው ነው? ምንድነው የሚያበረታን ነው? ምን ሰምተን ነው ጆሮአችን ላይ የመጣ ዲሲቭ የሚያደርገን የሚያሸንን ክፉ ያን ድምፅ ሊያሸንፍን የሚችለው ምንድነው ነው? የእግዚአብሔር ፍቅር ነው። አትውደቅ ሳትለኝ የእግዚአብሔርን ፍቅር ስትነግረኝ፣ እንደዚህ አድርግ ሳትለኝ አታደርግ ሳትለኝ ኦልሬዲ የእግዚአብሔር ፍቅር ወደ እርሱ ይስበኛል። አስረስቶኝ ማደርጋቸውን ማላረጋቸውን ለእርሱ ማድረግ ጀምራለሁ። ላለማድረግ ሞክሬ ሳይሆን ፍቅሩ ስቦኝ፣ አባትነቱ ስቦኝ። ልነግራችሁ የምመጣው ወድቃችሁም የሚወዳችሁ ጌታ አለ፣ በርትታችሁም የሚወዳችሁ ጌታ አለ። ሰዎች ማይነገራቸው ነገር እግዚአብሔር ኃጢአታችሁን አድኗል፣ ሕይወት ሰጥታችኋል ምናምን። ከዛ ግን በዚህ ወጣ መጽሐፍ ቅዱስ እንደምታዩት በጣም በክርስቶስ በቅድስና እንድንኖር በደንብ ያስተምረናል። እንደዛም ነው መሆን ያለበት። ነገር ግን ደግሞ ሰዎች በብዙ እውቀት ውስጥ ያልሆኑ፣ ብዙ መረዳቱ የሌላቸው፣ በብዙ ደግሞ ሰፈሪንግ ወይ ደግሞ ቶርመንት ውስጥ ያሉ ሰዎች ማይንዳቸው ውስጥ ጌታ ወድቄም የመጣበት ነው፣ ሞቼም የመጣበት ነው፣ ማልጠቅመውኝ የመጣበት ነው፣ ክፉ ሆኜ የመጣበት ነው፣ ነፍሰ ገዳይ ሆኜ የመጣበት ነው፣ ኃጢአቶቹን ሁሉ ፈጽሜ የመጣበት ጌታዬ ነው ብሎ ማሰብ አለበት። ለምን ብትሉ ሌላ ምርጫ ስለሌለ ማለት ነው። ሌላ የት ይሄድ? ሰው ራሱን አክሞ ይምጣ አይችልማ። የኛን የኃጢአት በሽታ ሊፈውስ የሚችል አንድም መድኃኒት ሊሰጥ የሚችል ስለሌለ ጌታ ራሱ መጣ። የሰው ኤርሚያስ ላይ መሰለኝ የሰው ልብ ክፋቱን ማንም አያውቀውም ይላል እኮ። የሰው ልብ ክፋቱን እኛ ራሱ ክፋታችን ውስጣችን ያለው ኃጢአት ምን ያህል የኃጢአት ውድቀት ውስጥ እንደገባን እንኳን አናውቀው። ሐኪም ዶክተር ጊዜውን የሚወስደው በሽታውን በማወቅ ነው። ምንድነው ይሄ ሰው ያመመው? ከዛ ምንድነው የሚያደርገው? መድኃኒት ይሰጣቸዋል። እኛ በሽታችን እንኳን ምን ያህል ዝልቅና ምን ያህል በጣም የጠለቀ እንደሆነ የኃጢአት ህመማችን ምን ያህል እንኳን እንደሆነ ስለማናውቅ መድኃኒት ልናመጣ እንችላለን። ምንም ተስፋ የለንም ነበር። ኤርሚያስ ላይ ያን ቃል የሚናገርበትን ቦታውን አልስቶት፣ ቀጥሎ ግን እግዚአብሔር ደግሞ ያልብ እንደሚያውቅ ይናገራል። ስላወቀም ነው መድኃኒት እንዳለ እርሱም የናዝሬቱ ኢየሱስ ነው ብሎ ይሰጣል። በሁሉም መንገዳችሁ ከጌታ ጋር ተራመዱ። ጌታን እያወራችሁት አባታችሁ ነው
እስኪ ጌታ አባቴ ነው እያላችሁ ጻፉ። ጌታ አባታችሁ ነው፣ ኢየሱስ አባታችሁ ነው። እንዲህ ንገሩት፣ ጌታ ወይ በቃ እንደዚህ ሆኛለሁ ምናምን አውሩት። ህብረት ፈልጎ እኮ ነው የመጣው እኮ ፌሎሺፕ ፈልጎ። አዳምን ፈጥሮት ራሱ እኮ አዳም ወይ ወዴት አለ ብሎ ሲመጣ እኮ ከዛ በፊት ግንኙነት ነበራቸው ማለት ነው። የሚገናኙበት ቦታ ነበር ማለት ነው። የተደበቀው አዳም ነው ማለት ነው። አዳም ቢመለስስ ኖሮ ምህረት ቢጠይቅስ ኖሮ እኔ እንጃ ምን አፕ እንደሚያደርግ። አባታችን ብንመለስ ሁሌም የሚራራ አምላክ ነው። ሁሌ ብትመለሱ ቢመለሱ ሳይመለሱ እመልሳቸዋለሁ ይላል። ሳይፈልጉትስ ላልፈለጉኝ ህዝብ ተገለጥኩ ይላል። ኤርሚያስ ላይ ባለፈው የሚደንቅ ቃልም ስናይ ነበር። እንደው ያጎደልኩት ነገር ይኖር ይሆን ይላል እኮ ጌታ መጥቶ። እኔ እኮ ጌታ ይገርመኛል። እሱን ቃል እስኪ ላውጣው። ይህን ያልከው ነው ጌታ አባት ነው ያለን። ይሁን የሚያስፈራ አምላክ አድርገው የሚስሉላችሁን እግዚአብሔር የሚያስፈራም ቃል ቢያወጣ ምድር የምትንቀጠቀጥለት ድምጥማጡ የሚጠፋ ምናምን እንደሆነ እናውቃለን። ፈጣሪ ነው እሱ እናውቃለን። አሁን ግን አባትነቱን ነው እኛ ማወቅ የምንፈልገው። አባትነቱን ብቻና ያ ነው ነፃ የሚያወጣል። ሲኦል ትገባላችሁ ተብለን መች ከኃጢአት ተቆጠብን? ሲኦል ትገባላችሁ ተብለን መች ህይወት አገኘንበት? ኢየሱስ ይወዳቸዋል ስንባል እኮ ነው ህይወት ያገኘ። ስለ ኃጢአታችሁ የሞተ አለ፣ ሳትጠይቁት ዋጋ የከፈለላችሁ አለ ስንባል እኮ ነው ወደ ኢየሱስ የመጣ። የእግዚአብሔርን ቃል ስትሰሙ ስለ ኢየሱስ ሲያወራላችሁ ቸርች ውስጥ የሆነ ቦታ ሊሆን ይችላል ስትሰሙ ማለት ነው ወደ ንስሐ የሚመልስ ወደ ደስታ የሚመልስ ወደ እረፍት የሚመልስ እንደዚህ አይነት መንፈስ ካልተሰማችሁ የፍርሃት የመንቀጥቀጥ ከሆነ እኔ ከጌታ ነው ብዬ አላስብም። የእግዚአብሔር መንፈስ ወደ ክርስቶስ በንስሐ የሚመልስ ፍቅርን የሚሞላ ደስታን የሚሞላ እረፍትን ወደ ውስጥ የሚከት ነው። ሲቀጣ እንኳን ማለት ዲሲፕሊን ሊያደርግ ምናልባት ልብህን በፍቅር ነው አስደንግጦ ራሱ ውይ አባቴ ለካ ትቼ ሄጄ ነው ኢየሱስዬ ብለህ ነው እንጂ የምትመለሰው ተንቀጥቅጠ ወይኔ በቃ ጠፋው ወየው ጠፋው የምትልበት አይደለም። ወየው ጠፋው እንኳን ካልክ እንደ ኢሳይያስ ነው ከእርሱ ጽድቅ አንጻር ህይወት አይገባም ብለህ ወደ ንስሐ በፊቱ የምትመጣው እንጂ የሚያሸሽ ስብከት ከሆነ ምን አለው? ፈርተህ የሚያሸሽ ደንግጠህ የሚያመጣ ከሆነ በቁ። እግዚአብሔር አባታችሁ ነው፣ አባት ነው። እግዚአብሔር አባት ነው። ጌታ እኮ አይደል ባለፈው የሚያየነው ኤርሚያስ ላይ የመከሩ በኩር ኤርሚያስ 2 ላይ እንዲህ ይላል፣ እስራኤል ለእግዚአብሔር ቅዱስ ነበረች ይላል። የመከሩም በኩር ነበረች፣ የዋጧት ሁሉ በደለኞች ሆኑ፣ ማተም ደረሰባቸው ይላል እግዚአብሔር። የያዕቆብ ቤት ሆይ የእስራኤል ቤት ወገን ሁላችሁ የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ አባቶቻችሁ ከኔ የራቁት ከንቱ ነገር የተከተሉት ራሳቸው ከንቱ የሆኑት ምን ጥፋት አግኝተውብኝ ነው ይላል። በብሉይ ኪዳን እንኳን እንዲህ ብሎ የሚቀርብ ጌታ ነው ያለን። ትንቢተ ኤርሚያስ እንዲህ ብሎ ወደኛ የሚመጣ ጌታ ነው ያለን። እግዚአብሔር ፍቅር ነው። እግዚአብሔር አባት ነው። ድንቅ አባት ነው። ድንቅ አባት ነው። እስኪ ጌታን እስኪ መልሰን እንበለው። እስኪ እንጸልይ። እስኪ ኢየሱስን 2 ደቂቃ አባቴ በድያለሁ፣ የሚገባን ህይወት አልኖርኩም፣ አድሰኝ፣ ውስጤን አድስ፣ ሁለንተኔን አድስ። አባቱ አንተ ፊት ሆነስት እንደሆነ እርዳኝ። ንስሐ መግባት ያለብን ታውቃላችሁ ዕለት ዕለት ነው አይደል? ንስሐ መግባት ያቆመ ሰው ማደግ አቁሟል ማለት ነው። በክርስቶስ ድነናል፣ የዘላለም ህይወት አለን። ግን ኢየሱስ ራሱ የተራራው ስብከት ላይ ሲሰብክ ምዕራፍ 5 ላይ የኛ ምን አይነት ካራክተር ሊኖረን እንደሚገባን ተናግሯል። በመንፈስ ድሃ የሆኑ ብፁዓን ናቸው የእግዚአብሔር መንግስት የእነርሱ ናትና ሲል በመንፈስ ድሃ ሲሆኑ የእግዚአብሔርን መንግስት ይወርሳሉ እያለ አይደለም
የሆኑት የእነርሱ ናት። ኦልሬዲ የእነርሱ ናት። ምን አይነት ናቸው ሲባል ሁሌ መጥቶ ጌታ ሆይ ባዶ ነኝ፣ ሙላኝ፣ ምንም የለኝም፣ በደለኛ ነኝ የሚል ሰው ማለት ነው። ስለዚህ ንስሐ መግባት ያቆመ ሰው ማደግ አቁሟል ማለት ነው። ችግር ውስጥ ነው ማለት ነው። እንበድላለን። አንበድልም ካለን እኮ ዮሐንስ ላይ እኛ ሐሰተኞች ነን፣ ውሸተኞች ነን፣ ቃሉ በእኛ ውስጥ የለም ይላል። ስሙኝ፣ ሰውን ፈርታችሁ አትኑሩ። እግዚአብሔርን ብቻ የሚያኖር እርሱ ነው። አባታችን ሆይ በሉት፣ ጥሩት። ባላችሁበት ቦታ አንደበታችሁን ከፍታችሁ እግዚአብሔር አባታችሁ ነው። ባላችሁበት ሁኔታ ውስጥ በጣም መጥፎ ነገር እያደረጋችሁ ሊሆን ይችላል። እንደዛም ሆኖ አባታችሁ ነው። እግዚአብሔር አባቴ ነው በሉ። ልባችሁ ተከፍሎ ያላችሁ እግዚአብሔር አባቴ ነው በሉ። አባታችን ሆይ፣ አባት ሆይ ስማን። የርኅራኄ አባት፣ የመጽናናት ሁሉ አምላክ የሆንከው ስማን። ወንድም እህቶቼ እኔን ስማ። ጌታ ሆይ በዚህ ውስጥ ሲጽፉም የነበሩ መንፈስን ካገኘን ቆየን፣ ይህም ፍቅርህን ፊል እናድርገው፣ መገኘትን ፊል እናድርገው ያሉ እኔም ጌታ ሆይ ዕለት ዕለት ነውና የሚያኖረን የሚያስፈልገን መገኘት ሲመጣ የከበበን ሁሉ ይወገዳል። አንተ አንዴ ንካን እንጂ፣ አንተ አንዴ ጌታ ሆይ መገኘትን ስጠን እንጂ ሁሉ ይቀልብናል። የከበበን ደግሞ የምንመኘው ምድራዊ ነገር ሁሉ ይቀልብናል። ተገኝ፣ ፈውሰን። ከመጠበቂያችን የትም አንሄድም። 10 ዓመት ይሆነን፣ 20 ዓመት፣ 30 ዓመት ይሙላን፣ መቼም ቢሆን ጌታ ሆይ ከእግር ስር አንሄድም። በምድር ላይ ትልቁ ከፍታችሁ የት ነው ብትለን ጌታ ሆይ አንተ እግር ስር ነው። አንተ እግር ስር ከመሆን በላይ የቱ ከፍታ ነው? የሀገር መሪ መሆን፣ ባለሀብት መሆን፣ የቱ ከፍታ ጌታ ሆይ? ከፍታችን ያንተ እግር ስር ነው። የሁሉ ምንጭ ያለበት፣ የምድር የሰማይ ሁሉ ሶርስ ያለበት አንተ ጋር ነው። ጌታ ሆይ በፊትህ አንዋሽም። ዛሬ በልጅ በኢየሱስ ክርስቶስ ደም እጠበን፣ አንጻን፣ አዲስ አድርገን። ጌታ ሆይ በዛ በዳንበት በልጅ በኢየሱስ ክርስቶስ ደም ኃጢአታችን በተሰረየበት፣ ሕይወትን ባገኘንበት፣ አዲስ ቃል ኪዳን በገባንበት፣ ዛሬም ስለ ሰው ልጆች ምሕረት እያለ የሚናገረው ደም ከአቤል የሚልቀው ደም የሚበልጠው የሚናገር ሰዎችን ኑ ወደ እኔ ተመለሱ እያለ የእግዚአብሔርን ፍቅር የሚናገር ሰዎችን ስለ ኃጢአታቸው የሚያጥብ የሚያነጻ አጥቦ ቀድሶ በክርስቶስ ላሉ ኩነኔ የለባቸውም ለማስባል ኃይልን የሚሰጥ ደምህን ጌታ ሆይ በደምህ እጠበን። አባት ሆይ ደግሞ ሐሳባቸው የተከፈለ ሁሌም ጌታ ሆይ ስጋና መንፈስ እንደሚቃወም ጌታ ሆይ በዚህ ምድር የተለያዩ ሐሳቦች መጥተው ይቆጣጠሩናል። ለመወሰን ይከብደናል፣ እንወሰዳለን። በዚህ ውስጥ ያለንን ጌታ ሆይ አንተ ጌታ ሆይ ልባችንን አጽዳ፣ ነፍሳችንን አጽዳ፣ ከየትኛውም ነገር ነፃ አውጣን ጌታ ሆይ። ስም ያድናል። ኢየሱስ ኢየሱስ ስም ይፈውሳል። ስም ይፈውሳል ጌታ ሆይ ያድናል። ኢየሱስ
5 ደቂቃ ኢየሱስ በሉት። ይህ ስም ታውቃላችሁ እንድንድንበት የተሰጠን ብቸኛ ስም ነው። በሰማይ ቢሆን በምድር ከምድር በታች ያለው ሁሉ ስለ ስሙ በጌታ በኢየሱስ ክርስቶስ ስም ስልጣን ይንበረከካል። የማይገዛለት የለም። ስሙ የኢየሱስ ማለት ነው፣ ማንነቱ ነው። እኔን አሁን ፖል ብትሉ ከኔ ህይወት ጋር አይገናኝም። ፖል የኔ መገለጫ አይደለም። የፖል የሚለው ትርጉም እኔ ማንነቴ አይደለም። ኢየሱስ ግን ማንነቱ ነው። ሊትራሊ ስሙ ማለት እርሱ ነው። በቃ ኢየሱስ ማለት እኮ እግዚአብሔር ያድናል ማለት ነው። ሃሌሉያ። ኢየሱስ ማለት እግዚአብሔር ያድናል። ይሄ የተቀባ ስም ኢየሱስ ክርስቶስ የተላከው ሊያድነን የመጣው ተስፋችን መሲሁ ማንነቱ ነው። ኢየሱስ በሉት። ዝም ብላችሁ አታብራሩለት። በቃ ኢየሱስ በሉት። ባላችሁበት ነገር ላይ ኢየሱስ በሉት። ኢየሱስ በሉት። እኔ በምንም ሁኔታ ልሁን ኢየሱስን እጠራዋለሁ። ኢየሱስን የተማርኩት ከመጽሐፌ ነው። ከዚህ የሆነ አባት አይደለም መጥቶ ይሄ ነው ኢየሱስ ብሎ ይሳለልኝ። መጽሐፉ እንዳለኝ ነው ኢየሱስ። ሁሌ በደጅ ቆሞ የሚያንኳኳ የሚራራ የርኅራኄ አባት፣ የመጽናናት ሁሉ አምላክ፣ የዘላለም አባት፣ የሚራራ በድካማችን ሊራራልን የሚችል ሊቀ ካህን፣ ሞተን የሚወደን ኃጢአተኞች ሳለን የሚወደን እኔ ኢየሱስ ነው ማቀው። የሚያጸድቀኝ እሱ፣ ቢፈርድ የሚፈርደው እርሱ፣ ምኖርለት ኢየሱስ ነው። ኢየሱስ በሉት። 5 ደቂቃ ጌታን እናስብ። ጌታን ማሰብ ህይወት ነው። ኢየሱስን ማሰብ ህይወት ነው። ኢየሱስ ያወጣችሁ ነው። እኔንም ነፃ ሊያወጣ ነው። ሁላችን ነፃ ሊያወጣ ነው። ኢየሱስ ጌታ ስለሆነ ነው። አባታችሁ ስለሆነ ነው። ሌላ አለ? ራሴ ማጥፋት የሞተ ሰው የምታየው ዝናሽ። እሺ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክርስቲያን። እሺ አሁን እንጸልያለን ከብሩክ ጋር መንፈስ ቅዱስ እንደመራው በሉ ሚለንም ካለ እያለን አብረን እንጸልያለን። ጌታ ነፃ ያወጣል። ኢየሱስ የሚባለው ስም ነፃ ያወጣል። ኢየሱስ ያድናል። ኢየሱስ ያድናል። በጨለማው ላይ ብርሃን ነው። የብር ጌታ ነፃ ያወጣናል። ዛሬ ጌታ ነፃ ያወጣናል። በታሪክ ማለት ነው። በታሪክ ጨለማ ብርሃንን አሸንፎት አያውቅም። ኢየሱስ ብርሃን ነው። የብርሃን ምንጭ ነው። ብርሃንን ይሰጣል። የጨለመውን ብርሃን ማድረግ ይችላል። በሁሉ ላይ ስልጣን አለው። አሁን የምንጠራው ስም ያድናቸዋል። እመኑት። ይህ ስም ያድናል። ኢየሱስ ያድናል። ኢየሱስ ያድናል። አትሞቱም፣ በሕይወት ትኖራላችሁ። አትሞቱም። በኢየሱስ ስም በሕይወት ትኖራላችሁ። ትመሰክራላችሁ። ኢየሱስን ትመሰክራላችሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሌላ ካለ የመጨረሻ ልጠብቅና አብረን እንጸልያለን። በህልማችሁ የሞተ ሰው ምታዩ፣ በህልማችሁ የሞተ ሰው ምታዩ ካላችሁ አንዳንድ ቁጥር እናት፣ እህት፣ አጎት የሆነ ነገር ሊሆን ይችላል፣ ግን የሚመጣ መቃብር ምናምን ምታዩ፣ ተኝታችሁ የሆነ ሰው አጠገባችሁ እንዳለ ፊልም የምታደርጉ። እሺ ሆፕ ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ። እሺ በዚህ እንጸልያለን። ብሩኬ ልቡ ላይ ሌላም የሞላው ካለ በዛው እንጸልያ። ብሩክዬ እዚህ ላይ በደንብ አድርገን እንጸልያለን። ጌታ ነፃ ያወጣናል። ሌሎቻችሁም ባላችሁበት የኢየሱስን ስም እየጠራ ስሙን ጠርተን በቃ ስሙ ጌታ ማንነቱ ነው። ጌታ ነፃ የሚወጣ ነው። ምስራች ማዲ ጌታ ነፃ ያወጣናል። ሉሊት ጌታ ነፃ ያወጣችኋል። ቅዱሳን አብራችሁ ጸልዩ። ተኝታችሁ የሚሆናችሁ ተነስታችሁ አሜን። ፖሊዬ አሜን። ሁሉ ለኢየሱስ ይሁን። አሜን። ሰላም ናችሁ አይደል? ፖሊስዬ ጌታ መልካም ነው። በጣም የሚገርማችሁ ነገር እኔ በጣም እንደዚህ አይነት ችግር ውስጥ ነበርኩኝ። ራሴን ለማጥፋት በጣም ችግር ውስጥ ነበርኩኝና ሱሳይድ ለማድረግ ደብዳቤ ሁሉ ጽፌ ነበር እና በቃ ደግሞ ጌታን አውቄ ባክ አድርጌ ነው እንግዲህ እንደዚህ አይነት ነገር ያሰብኩትና ለብዙ ዓመት ከጌታ ቤት ጠፍቼ ነበር እና ማንም አልገባውም። ለምን እንደዚህ አይነት ነገር ውስጥ እንደገባሁኝ ማንም አያውቅምና ለራሴ የወሰንኩት ውሳኔ ነበር። ግን ያንን ነገር ለወስንበት ወይንም ሱሳይድ ከማድረጌ በፊት የተደበኩባቸው ነገሮች ነበሩ። በዓለም ነገር በጣም ተደብቄ ነበር። በጣም እጠጣ ነበር፣ በጣም አጨስ ነበር፣ በጣም በፖርን አዲክሽን ውስጥ ነበርኩኝ። በቃ ያልሆንኩት ነገር የለም። ለምንድን ነው? ካቨር ማድረግ የምፈልጋቸው ነገሮች ነበሩ፣ በውስጤ ልሸፍናቸው የምፈልጋቸው ነገሮች ነበሩ። ያንን ዘመኔን ግን የመጠጡን የፖርኑን ማንም አያውቀው፣ እኔ ብቻ ነው የማውቀው። ምክንያቱም በልጅነቴ ሀፕን ያደረጉ ነገሮች ነበሩ። ያንን ነገር ለመሸፈን ብዬ ነው። ምክንያቱም ለማንም የማልናገረው ነገር ነበረ ህይወቴን ሁሉ ያሰረኝ። በልጅነቴ ላይ ሀፕን ያደረገው ነገር ለማንም ልነግረው፣ ማንም አንደርስታንድ አያደርገውም ብዬ ነበር ማስበው። ስለዚህ ያለኝ አማራጭ ምንድነው? በቻልኩ መጠን በመጠጥ ውስጥ ነበር የተደበቅኩት። በቻልኩ መጠን በፖርን ውስጥ ነበር የተደበቅኩት። በቻልኩ መጠን በዊድ ውስጥ፣ በጫት ውስጥ፣ በሲጋራ ውስጥ ነበር የተደበቅኩት። ለብዙ ዓመት ነው ማውራቸው፣ ለ20 ምናምን ዓመት ውስጥ። ምክንያቱም መፍትሄ ብዬ ያሰብኩት ዓለማዊ መደበቂያዎችን ነበረ እና መጨረሻ ላይ ወዴት ወሰደኝ? ወደ ሱሳይድ ያለ ወሰደኝ። ራሴን ብገል ይሻለኛል በሚለው መንገድ ውስጥ ነው የገባሁት። በሱ ሁሉ ጣጣ ውስጥ የገባሁበት በጣም ብዙ ችግሮች ነበሩ። ነገር ግን እግዚአብሔር ደረሰልኝ፣ ባለቀ ሰዓት ውስጥ ደረሰልኝ። ስለዚህ አንዳንድ ሱሳይድ ዝም ብሎ የሚመጣ ነገር አለ። በሐሳብ ዝም ብሎ ራስን ግደል የሚባል ነገር አይደለም። በህይወታችን አንድ ቀን አጋጥሞ ውስጣችንን ከማስጨነቁ የተነሳ የምንወስናቸው ውሳኔዎች ናቸው። አንድ በአንድ እየጨመረ የሚመጣ ነገር ነበር እና በልጅነታችሁ ምን ሀፕን አድርጓል? የእናንተ እኮ ጥፋት አይደለም ያ ነገር ሀፕን ሲያደርግ። በልጅነታችሁ ተነካክታችሁ ሊሆን ይችላል፣ ሬፕ ተደርጋችሁ ሊሆን ይችላል፣ ሞሌስት ተደርጋችሁ ሊሆን ይችላል። ምን እንደገጠማችሁ ማንም አያውቅም። በልጅነታችሁ 4፣ 5 በእቃቃ ጨዋታ ሊሆን ይችላል። የቤተሰብ አምልኮ ደግሞ ዘር ውስጥ ሊኖር ይችላል። እናት፣ አባት፣ ቅድመ አያት እኛ ሳናቀው ቃል ኪዳን የገቡት ነገር ሊኖር ይችላል። እነሱ ጨሌውን ምኑን ሲወረውሩት፣ ነገር ግን ቃል ኪዳኑ አልፈረሰም። ያልፈረሰ ቃል ኪዳን ካለ ለዘር ማንዘር የሚተርፍ ነገር ውስጥ ነው የሚገባውና በዚህ ነገር ውስጥ አልፋችሁ አሁን ሱሳይድ ለማድረግ ካሰባችሁ የተደበቃችሁበት ነገር ካለ ኢየሱስ ጌታ ነው። ከማንኛውም ነገር ውስጥ ነፃ ማውጣት የሚችል ኢየሱስ አለ። ነፃ ሊያወጣን የሚችለው ኢየሱስ ከኛ ጋር ነው ያለው። ስለዚህ በየትኛውም ችግር ውስጥ ልትሆኑ ትችላላችሁ። በክርስቶስ ኢየሱስ ላለ መልካሙን ስራ ለማድረግ ተፈጠረናል። ያ መልካም ስራ ለኛ ተቀምጦልናል። ቤተሰብ ያስቀመጠልን ያወረስን ነገር አይደለም። የኛ ሰዎች ያረጉን አይደለም። የተጎዳነው አይደለም። የተመለከው በቤታችን ውስጥ በዘራችን ውስጥ የተመለከው እኛ ላይ ዘር ማንዘር ይሁን ጓደኛ ይሁን ሰዎች ያመጡበት እሱ የኛ ማንነት አይደለም። የኛ ማንነት በክርስቶስ ኢየሱስ አዲስ ፍጥረት ነው። ሌላ ማንነት ውስጥ ነው ያለነው። ክብር ሁሉ ለኢየሱስ ይሁን። ስለዚህ በየትኛው መንገድ ውስጥ ልትሆኑ ትችላላችሁ። የተጎዳችሁበት ተስፋ ያስቆረጣችሁ ነገር ቢኖር ዛሬ ዲል እናደርገዋለን። እውነቴ ነው የምላችሁ፣ ዲል እናደርጋለን። ሰሞኑን በጣም ለምትገርም አንድ እህት ጋር እየጸለይኩ ነበርና ደውላልኝ። በጣም የሚገርም ነገር ነው። የእሷ ህይወቷን ያለፈው እስከ ሞት ድረስ እስከ ዘሯ ድረስ የመጣው እህቷ ደግማባት ነው።
እህቷ ደግማባት ነው ይታያችሁ። በእህቷ ድግም ውስጥ ለእሷ ተበላሽታለች፣ ትዳሯ እንዲበላሽ ተደርጓል፣ ልጆቿ ሁሉ በህመም ውስጥ ገብቷል። እሷ ግን ምን እንደሆነ አታቆም ነበር። መንፈሱ ራሱን ገለጠ፣ ወጣ። ክብር ሁሉ ለኢየሱስ ይሁን። ስለዚህ አሁን በየትኛውም ችግር ውስጥ ልትሆኑ ይችላላችሁ። እባካችሁን ኢየሱስ ጌታ ነው። ኢየሱስ ለእኛ የሞተልን ራሱን አሳልፎ የተሰጠን ሌላ ህይወት አለ። በክርስቶስ ኢየሱስ በመንፈሱ በኩል የሆነ ህይወት አለ። ሁሉን ነገር ለእግዚአብሔር እጁ ላይ እናስቀምጠዋለን። በእጁ ላይ ሞት የለም፣ በእጁ ላይ ህይወት ነው ያለው። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። በሌሊት ደግሞ የምታዩት የሞተ ሰዎች ስታዩ እናትና አባት አይደለም የሚመጣው፣ ጓደኞች አይደሉም። እነሱ ጓደኞች አይደሉም፣ እናት አይደለም፣ አባት አይደለም። እሱ ስፒሪት መንፈስ ነው። በህልማችሁ የምታዩት ቤተሰብ የምታዩ ከሆነ ወይኔ ዘመዴን አየሁኝ መታ ነበር እናቴ አባቴ ስለሚወደኝ አራቀኝም እንዳትሉ፣ ያ የመንፈስ አሰራር ነው። ሰዎች አንድ ጊዜ ከሞቱ በኋላ መመለስ አይችሉም። ከዛ በኋላ ወደ ፍርድ ነው። ሊመለሱ የሚችሉበት ምንም አይነት መንገድ የለም። መጽሐፍ ቅዱሳዊ ይዘት የለውም። ስለዚህ በህይወታችሁ የሚመጣ የሞተ ሰው ካለ ቃል ኪዳን የተደረገለት የዘር ማንዘር ነገር ሊሆን ይችላል። አይዞን። ክብር ሁሉ ለኢየሱስ። ሌላ አንድ ነገር ልጨምርና በዛ ላይ እንጸልያለን። ሌላው በሌሊት በቀን የሚያስቸግራችሁ የዝሙት መንፈስ ካለ፣ በሴት በወንድ መልክ እየተመሰለ አብሯችሁ የሚተተኛ ካለ፣ ስፒሪቹዋል ሃዝበንድ ዋይፍ የሚባል ነገር አለና እንደዚህ ከሆነ እሱ ኖርማል አይደለም። ኢትስ ስፒሪት መንፈስ ነው። ስለዚህ በሌሊት የሚመጣ ያላችሁ በወንድ በሴት እየተመሰለ አብሯችሁ የሚያደር ነገር ካለ በልጅነታችሁ ሀፕን ያደረገ ነገር ነው። ያ ከመነካካት የመጣ ነው። ከዘር ማንዘር ጋር የመጣ ነገር ነው። ስለዚህ አብሯችሁ የተኛ ትላልቆች ከሆናችሁ አብሯችሁ የተኙ ሰዎች ካሉ እነሱ ይዘውት የመጡት ምን አይነት ስፒሪት እንደሆነ አናውቀውም። ገባችሁ? ስለዚህ እንደዚህ አይነት ነገሮች በህይወታችን ሀፕን ስላደረገ ነው። እኔ ከብዙ ሰዎች ጋር እጸልያለሁ። እኔም ላይ ደግሞ ሀፕን አድርጎ ነበር። ስለዚህ እንደዚህ አይነት ነገር ይመጣል። ከዛ ሁሉ ነፃ የሚያወጣ እኔ ራሴን ግልጽ አድርጌ የምናገረው በእኔ ያለፈው ነገር በሰዎች መድረስ የለበትም። ክብር ሁሉ ለኢየሱስ ይሁን። በፍጹም መድረስ የለበትም። ይሄን ክፉን ገልጠዋለን። በዚህ በኢትዮጵያዊ ኮሚኒቲ ውስጥ ራስን ግልጽ አድርጎ መናገር በጣም ከባድ ነው። እኔ ግን ራቁትን ዋጋ የከፈለልኝ ኢየሱስ ያደረገልኝን ከመናገር ወደኋላ አልልም። በጣም እስራት ውስጥ ነበርኩኝ። የመጨረሻ አዲክሽን ልነግራችሁ በማልችለው አዲክሽን ውስጥ ነበርኩኝ። ይሄ ሁሉ ግን ነፃ ያወጣኝ ኢየሱስ ነው። ስለዚህ አሁን እንጸልያለን። አሁንም ቅድም ያልናችሁ እንደዚህ አብሯችሁ የሚተኛ ነገር ካለ፣ በሌሊት በወንድ በሴት መልክ የሚመጣ ካለ፣ የሚያስፈራራችሁ እንደዚህ እባብ ዘንዶ ምናምን የምታዩ ከሆነ ኢትስ ስፒሪት መንፈስ ነው። አሁን እንጸልያለን። ይሄ ሁሉ ኮንክሉዥኑ ምንድን ነው? ራሳችን እንድናጠፋ ነው። የዲያብሎስ ሐሳብ ወደ ሞት መምራት ነው። እግዚአብሔር ግን ነፃ ያወጣናል። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። አንዳንድ ያወጣችሁ ይሄ አሁንም ከተናገርኩት ላይ ራሳችሁን መግለጥ ካልፈልጋችሁ እዛ ሁኑ። እሱ አይደለም ራሳችሁን እንድትገልጡ ሳይሆን እዛ ያዙትና እንጸልያለን። ጌታ ይባረክ። እሰይ እግዚአብሔር ይመስገን። እንጸልያለን። ጌታ የመልካም ነው። ስሙን እንጠራለን። ጌታ ሰላም ያደርገዋል። ሰላም ያደርገዋል። ክብር ሁሉ ለኢየሱስ ይሁን። አባቶች ተመስገን። የእግዚአብሔር ልጅ ተመስገን። የእግዚአብሔር ልጅ ተመስገን። ስምህን አክብረው የኔ ጌታ፣ ስምህን ስለምታከብረው አመሰግንሃለሁ። የእግዚአብሔር ልጅ ተመስገን። በእግዚአብሔር ጣት ጌታ ሆይ፣ በእግዚአብሔር ጣት አጋንንት ስለሚወገድ አመሰግንሃለሁ። ስምህ እግዚአብሔር ሆይ በሰማይ በምድር ከምድር በታች ሁሉ ሊቋቋመው የማይችል ኢየሱስ ስምህን እንጠራለን። ኢየሱስ ስምህን እንጠራለን። ስምህን እጠራለሁ አባቶይ፣ ስምህን እጠራለሁ አባቶይ፣ ስምህን እጠራለሁ አባቶይ። ፖልዬ ከኔ ጋር እንደዚህ ትላለ። እዚህ ያላችሁ ቀደም አንዳንድ የጻፋችሁ እስቲ እንደገና ጻፉልን። አንዳንድ ጻፉልን። እንደዚህ አይነት ነገሮች ራሴን ለመግደል አስቤያለሁ። በህልሜ የሞቱ ሰዎች ይመጣሉ፣ እባቡ ዘንዶ ይመጣል፣ የሚያስፈራራኝ ነገር አለ፣ እንዲጸለይልኝ ፈልጋለሁ፣ ከእናንተ ጋር አብሬ መጸለይ ፈልጋለሁ የምትሉ እስቲ እንደገና ጻፉ። ተባረኩልኝ። ምክንያቱም ቃል ኪዳኑን እናፍርሰው። የእናት የአባት የአያት የጥንቆላ መንፈስ የተደገመ ድግምት እነሱን ሁሉ እናፈርሳለን። ጌታ ይባርካችሁ። አሜን። እናት አባት ያደረጉት ሊኖር ይችላል። ክብር ሁሉ ለኢየሱስ ይሁን። እሰይ የመዳን ቀን ዛሬ ነው። አሜን። ኢየሱስ እሰይ። አባት ሆይ እሰይ። ጌታ ሆይ እሰይ። አሜን። ኢየሱስ አሜን። ኢየሱስ አሜን። ስምህ ይክበር የኔ ጌታ። እሰይ እሰይ። ኑ ጻፉ። ክብር ሁሉ ለኢየሱስ ይሁን። ዲፕሬሽን ናይ ጻፊ የኔ እናት። ዲፕሬሽን ዋናው ደግሞ የአጋንንት አሰራር ነው። እሱ ወደኋላ የሚጎትተን ዲፕሬስ የሚያደርጋችሁ ነገር ካለ እንጸልያለን።
አንዳንድ ጻፉ። ኢየሱስ ጌታ ነው። ቃል ኪዳን እንሰብራለን። በልጅነት ሀፕን ያደረገው የእናት አባት የጥንቆላ መንፈስ በህይወታችሁ ላይ የደብተራ ሊሆን ይችላል ወሬበር ቤተሰቦቻችሁ ሳታውቁ ስለናንተ ቃል ኪዳን የገቡ በልጅነታችሁ ለላመቺሳ ወይ የተለያየ ነገሮች የተሰጣችሁ ካላችሁ የማታውቁት ቃል ኪዳን የተገባ ለጠንቋይ የተሰጣችሁ እንሰብሯለን። ቃል ኪዳኑን እንሰብሯለን። ኢየሱስ ጌታዬ ነው። ኢየሱስ ጌታዬ ነው። እሰይ ጌታ ሆይ እሰይ አባት ሆይ ተመስገን። ማን እንደሆናችሁ አታውቁትም። እኔም ታስሬ ነበር፣ ጌታ ነው ያወጣኝ። አሁን የክርስቶስ አገልጋይ ነኝ። እሰይ ክብር ሁሉ ለኢየሱስን። የወደቀ የሚያነሳ ኢየሱስ ብቻ ነው። ሰው ሁሉ እጁን ነበር የቀሰረብኝ፣ ግን እግዚአብሔር ደግሞ ልጅ አድርጎ አቆሟል። ክብር ሁሉ ለኢየሱስ። አሁን ያላችሁበት የእናንተ አይደለም፣ እናንተ አይደላችሁም። ተባረኩልኝ፣ ተባረኩልኝ። አሜን ኢየሱስ፣ አሜን ኢየሱስ። ስምህ ይባረክ፣ ስምህ ይባረክ። የሞተ ሰው የምታየው አብረን ንስሐ እየገባን ቃል ኪዳኑን እያፈረስን እንጸልያለን። አሁን እኔ የምለውን ከፖል ጋር አብራችሁ ትላላችሁ። ከዛ በኋላ አብረን እንጸልያለን። ኢየሱስ ይባረክ፣ ተመስገን። ፖልዬ እንደዚህ በል። ጌታ ሆይ እናንተ አብራችሁ አንዳንድ የጻፋችሁ ሌሎችም ያልጻፋችሁ ስማችሁ እንዲገለጥ ካልፈለጋችሁ እኛ የምንለውን አብረን በሉ። ጌታ ሆይ አመሰግንሃለሁ፣ እድል ፋንታ ስለሰጠኸኝ ጌታ ሆይ በማወቅ ባለማወቅ ከቤተሰብ አምልኮ ጋር ከሰይጣን ጋር ከዝሙት መንፈስ ጋር የገባሁትን ቃል ኪዳን ሁሉ በኢየሱስ ስም አፈርሳለሁ። ለኔ ሲል የሞተው ኃጢአቴን የተሸከመው የእግዚአብሔር ልጅ ኢየሱስ ሞቶ የተነሳው ኢየሱስ በእግዚአብሔር ቀኝ ያለው ኢየሱስ ተመልሶ የሚመጣው ኢየሱስ እሱ ብቻ ነው ጌታዬና አምላኬ። እሱ ብቻ ነው የዘላለም ሕይወቴ። ጌታ ሆይ ከልጅነቴ ጀምሮ እስከ ዛሬ ድረስ የሰራሁትን ኃጢአት ሁሉ ይቅር በለኝ። ከዛሬ ጀምሮ አዲስ ፍጥረት ነኝ። ኢየሱስን በልቤ ሾመዋለሁ። ሰይጣንና ዓለምን እክዳለሁ። እኔ የእግዚአብሔር ማደሪያ ነኝ። የመንፈስ ቅዱስ ማደሪያ ነኝ። የእግዚአብሔር ቤተ መቅደስ ነኝ። የሰይጣንና የዓለም አይደለሁም። ከዛሬ ጀምሮ አዲስ ፍጥረት ነኝ። አሮጌው ነገር ሁሉ አልፏል። ጌታ ሆይ አመሰግንሃለሁ። ልጅ አድርገህ ስለተቀበልከኝ። አሜን። እንጸልያለን። አሁን እዛው እያላችሁ እንጸልያለን። ቃል ኪዳኑ ሁሉ ተሰብሯል። ኢየሱስ ጌታዬ ነው። በጌታዬ በኢየሱስ ስም አሜን። በክርስቶስ ኢየሱስ ስምና ስልጣን ጌታ ሆይ ስምህን አክብረው። አባት ሆይ ስምህን አክብረው። በጌታዬ በክርስቶስ ኢየሱስ ስም በስምህ ስልጣን አባት ሆይ በስምህ ስልጣን በሰጠህን ስልጣን ጌታ ሆይ በስምህ ጌታ ሆይ በጌታዬ በኢየሱስ ስምና ስልጣን በማንኛውም እስራት ውስጥ ላሉ እግዚአብሔር አባቴ ሆይ የሞት መንፈስ በሌሊት በቀን የሚመጣ የሚያስፈራራ የዘር ማንዘር መንፈስ በስምህ እመጣለሁ። ጌታ ሆይ በጌታዬ በኢየሱስ ስም ከእህትና ከወንድሞቼ ላይ በጌታዬ በኢየሱስ ስምና ስልጣን በጌታዬ በኢየሱስ ስም አሜናቸውን ለቀሂድ አእምሯቸውን ለቀሂድ በጌታዬ በኢየሱስ ስም ልባቸውን ለቀሂድ በጌታዬ በኢየሱስ ስም በጌታዬ በኢየሱስ ስምና ስልጣን በኢየሱስ ስም አዝሃለሁ። በጌታዬ በኢየሱስ ስም በጌታዬ በኢየሱስ ስም ሕይወታቸውን ለቀሂድ በኢየሱስ ስም። በሌሊት የምትመጣ ማንኛውም የአጋንንት ጉልበት፣ ማንኛውም የዘር ማንዘር መንፈስ፣ ማንኛውም የዝሙት ሐሳብ በኢየሱስ ስም በጌታዬ በኢየሱስ ስም
በጌታዬ በኢየሱስም አእምሯቸውን ልባቸውን ለቀይድ አልጋቸውን ለቀይድ የሞት መንፈስ በጌታዬ በኢየሱስም በጌታዬ በኢየሱስም በጌታዬ በኢየሱስም አዛለ ሕይወታቸውን ለቀይድ አሜን በጌታዬ በኢየሱስም በኢየሱስም ኢየሱስ አሜን ስምህን እጠራለሁ የኔ ጌታ በጌታዬ በኢየሱስም አሜን በጌታዬ በኢየሱስም ነፃነት ይሁን ለቀይድ የክርስቶስ ናቸው የእግዚአብሔር ልጆች ናቸው አችልም ልገለን አችልም በጌታዬ በኢየሱስም ሕይወቷን ልቀቅ አእምሯቸውን ልቀቅ አልጋቸውን ልቀቅ ልቦን ልቀቅ በጌታዬ በኢየሱስም አዛለሁ በጌታዬ በኢየሱስም በጌታዬ በኢየሱስም ኢየሱስ ማንኛውም የአጋንንት ቃል ኪዳን በእህትና በወንድሞቼ ላይ ያለ ከዘር ማንዘር የመጣ እናት አባት አያት ዘመድ ቃል ኪዳን የገባለት ቃል ኪዳን የተገባለት በኢየሱስ ደም ያፈሰሰ ደም በኢየሱስ በጌታዬ በኢየሱስ በጌታዬ በኢየሱስ አሜን በጌታዬ በኢየሱስ በሌሊት የምትገለጥ በጌታዬ በኢየሱስ በጌታዬ በኢየሱስ ማህፀንን ያሰርክ በጌታዬ በኢየሱስ በዝሙት የገባ ኢየሱስ በሞለስቴሽን የገባ በሬፕ የገባ በጌታዬ በኢየሱስ ዕቃ እንጫወት በማለት የገባ በአእምሯቸው በልባቸው ላይ ያንተን ፕላን ያስቀመጥ በኢየሱስ ሞት እንዲሸታቸው ራሳቸውን እንዲያጠፉ በሌሊት የምትመጣ በኢየሱስ ኢየሱስ የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ኢየሱስ ነፃነት የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ኢየሱስ let them go በኢየሱስ ስም የእናንተ አይደለም ልቀቁት ወደ ላይ የሚላችሁ ከሆነ ልቀቁት በጌታዬ በኢየሱስ ስም ልቀቅ በጌታዬ በኢየሱስ ስም እህቴን ልቀቅ ማኅፀናቸውን ልቀቅ በጌታዬ በኢየሱስ ስም በጌታዬ በኢየሱስ ስም በጌታ በኢየሱስ ስም ኢየሱስ ስምን አክብረው አባት ሆይ ስምን አክብረው የእግዚአብሔር መንፈስ የመንፈስ ቅዱስ ጣት በኢየሱስ ስም ጌታ ሆይ አንተ ንካቸው ባሉበት ቦታ አንተ ንካቸው በጌታዬ በኢየሱስ ስም ስምህን አክብረው አባት ሆይ በኢየሱስ ስም በክርስቶስ ኢየሱስ ስም ነፃነት ሕይወታቸውን ለቅ አዛለሁ ውጣ በኢየሱስ አዛለሁ እህቴን ልቀቅ አዛለሁ ወንድሜን ልቀቅ በጌታዬ በኢየሱስ ስም ሰማይና ምድር በማይችለው በኢየሱስ ስም ሂድ በኢየሱስ ስም በጌታዬ በኢየሱስ ስም በሌሊት የምትመጣ የዝሙት መንፈስ በወንድ በሴት የምትመሰል በጌታዬ በኢየሱስ ስምና ስልጣን በእንስሳ በእባብ የምትመሰል በኢየሱስ ስም የፍርሃት መንፈስ ዲፕሬሽን በጌታዬ በኢየሱስ ስም ጭንቀትን የምትዘራ በጌታዬ በኢየሱስ ስም የዘር ማንዘር አምልኮ በጌታዬ በኢየሱስ ስም የጨሌ መንፈስ በጌታዬ በኢየሱስ ስም ዘር ውስጥ እኔ ነኝ የሚል በጌታዬ በኢየሱስ ስም አማኑኤል ስምን እጠራለሁ በጌታዬ በኢየሱስ ስም አባቶይ ተመስገን እግዚአብሔር ልጅ ተመስገን እግዚአብሔር ልጅ እሰይ አባት ሆይ እሰይ የኔ ጌታ እሰይ በኢየሱስ ስም ለቀህ ሂድ የኢየሱስ ደም ክፉን የሚሰብር ደም የኢየሱስ ደም እሰይ አባት ሆይ እሰይ የእግዚአብሔር ልጅ እሰይ አባቶች ተመስገን ኢየሱስ
ተመስገን ኢየሱስ ተመስገን ጌታው ስለነካቸው አመሰግንሃለሁ አባት ሆይ ስለፈወስካቸው አመሰግንሃለሁ ጌታ ሆይ ክፉን ስለሰበርክ ተመስገን ክፉን ስለሰበርክ ተመስገን አባት ሆይ ተመስገን የኔ ጌታ ክብር ሁሉ ለአንተ ይሁን ጌታ ሆይ ሕይወትን ስላገኙ አመሰግንሃለሁ የመዳን ቀን ስለሆነላቸው አመሰግንሃለሁ ክብር ሁሉ ለአንተ ይሁን አባት ሆይ አመሰግንሃለሁ አማኑኤል አማኑኤል አመሰግንሃለሁ እሰይ አባት ሆይ እሰይ አባት ሆይ እሰይ ዲፕሬሽንን ስለመታ ተመስገን ጌታ ሆይ ክፉን ስለመታ ተመስገን አልጋውን ስለቀደስክ ተመስገን በጌታዬ በኢየሱስም የሞትን መንፈስ ስለሰበርክ ተመስገን የሞትን መንፈስ ስለሰበርክ ተመስገን በሕይወት ስለቀየርከው ተመስገን አንተ መኖሪያ ስላረካቸው ተመስገን ሞት ስለማይዛቸው አመሰግናለሁ ክብር ሁሉ ላንተ ይሁን ክብር ሁሉ ላንተ ይሁን አእምሮንና ልብን የሚያጸዳው የእግዚአብሔር መንፈስ ልጅነታቸውን ሕይወታቸውን እግዚአብሔር ያሰራቸውን ነገር ልጅነታቸውን የበላውን ሁሉ ስላጠብከው አመሰግንሃለሁ እሰይ አባት ሆይ ሕይወትን ስለሰጠን ተመስገን ሕይወትን ስለሰጠን ተመስገን ጌታ ክብር ስለ ወንድምና እህቶቼ ኢየሱስ እሰይ አባት ሆይ አመሰግንሃለሁ አሜን ኢየሱስ አሜን ኢየሱስ ጌታ ክብር የኔ ጌታ ተመስገን አሜን ኢየሱስ ጌታ አባት ሆይ ስም ይባረክ እሰይ አማኑኤል ተመስገን ኢየሱስ ጌታ ተመስገን ኢየሱስ ጌታ እሰይ ኢየሱስ ጌታ ለአንተ ሰጠው እንጂ ኢየሱስ አሜን 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 እስኪ ወደ ቀጣይ ከመሄዳችን በፊት መመስከር የሚፈልግ ካለ አንድ ሁለት ሰው እድል ልስጥና ከዛ በኋላ እንቀጥላለን እሺ መመስከር የሚፈልግ ካለ አንድ ቁጥር ይጻፍልኝ ሁለት ሰው እድል እሰጣለሁ ጌታ በዛ ያስታወካችሁ ነፃ ያወጣችሁ ነፃ ያወጣችሁ ካላችሁ አንድ ቁጥር ጻፉ መመስከር የምትፈልጉ ሰላም የተሰማችሁ ነፃነት የተሰማችሁ ኢየሱስ 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 አባት ሆይ ኢየሱስ ስም ያድናል ስም ይፈውሳል ስም ነፃነትን ይሰጣል ስም እረፍትን ይሰጣል መፍትሄ ላልተገኘለት ነገር ዘመናት ለወሰደው ሰዎችን በሚያስጨንቀው ጨለማ በሆነው ላይ ብርሃን ነው ስም ጌታዊን ስም እንጠራለን ሰዎችም ይድናሉ በስም ውስጥ የኃይል ምንጭ አለ ስም ይፈውሳል ያድናል ሐዋርያቶቹ ጠርተው ታድኗል ጥሩት ብለው ነግረውናል ነፃነት ይሁን ጌታ ሆይ ነፃነት ይሁን በዚህ ሰዓት ጌታ ሆይ ስንጸልይ እያስጨነቃቸው ያለ ጌታ ሆይ አሁን ብሩኬ ሲጸልይ ጌታ ሆይ ልባቸው ላይ እየታወከ ያለ በጌታ በኢየሱስ ስም ስልጣን በኢየሱስ ስም ስልጣን የሞት መንፈስ የሞት መልአክ በኢየሱስ ስም ስልጣን በኢየሱስ ስም ስልጣን በኢየሱስ ስም ስልጣን በኢየሱስ ስም ስልጣን በናዝሬቱ በኢየሱስ ስም ነፃነት ይሁንላቸው በኢየሱስ ስም አዛሃለሁ ይህ ስም ከስሞች ሁሉ በላይ ስም ነው በኢየሱስ ስም ስልጣን የሚያድነውን ስም እጠራለሁ በኢየሱስ ስም ይህ ስም በሰማይ በምድር የታወቀ ነው በናዝሬቱ በኢየሱስ ስም
የኢየሱስ ስም የተፈራና የተቀደሰ ነው። ስሙ የተፈራና የተቀደሰ ነው። ስሙ የተፈራና የተቀደሰ ነው። አሜን። በሞት ጭንቀት ውስጥ ላሉ የሞት መልአክ ለሚያስጨንቃቸው አሜን። በሞት ውስጥ ለተዋጡ ይህ ስም ኢየሱስ የሚባለው ስም በዛ ነገር ላይ የተፈራና የተቀደሰ ነው። አሜን። በኢየሱስ ስም አሜን። በኢየሱስ ስም አሜን። በናዝሬቱ በኢየሱስ ስም ነፃነት ይሁንላቸው። አሜን። በናዝሬቱ በኢየሱስ ስም ቃል ኪዳን ሁሉ ይፈርሳል። አሜን። በኢየሱስ ስም ከክርስቶስ ደም ጋር አዲስን ቃል ኪዳን ያደርጋሉ። አሜን። በኢየሱስ ስም ነፃነት ይሁንላቸው በዚህ ሰዓት። አሜን። አሜን። በናዝሬቱ በኢየሱስ ስም በእግዚአብሔር ልጅ በኢየሱስ ስም በሚያድነው ስም በአደባባይ ብንጠራው በጓዳ ብንጠራው የማናፍርበት ዛሬም የሚሰራ ሕያው በሆነው ስም በኢየሱስ ስም ነፃ ይውጡ። አሜን። በናዝሬቱ በኢየሱስ ስም አሜን። በናዝሬቱ በኢየሱስ ስም አሜን። ቤተሰብ ውስጥ ጭንቀት እብደት ከተ አሜን። ሞት እንዲሰኛቸው የምታረግ በኢየሱስ ስም ለቃቸው ውጣ። አሜን። በኢየሱስ ስም ለቃቸው ውጣ። አሜን። ዲፕሬሽን በእነሱ ላይ ስልጣን የለውም። አሜን። በኢየሱስ ስም ለቀው ውጣ። አሜን። በኢየሱስ ስም ለቀው ውጣ። አሜን። የሞት መንፈስ የሞት መንፈስ አሜን። የሞት መንፈስ በኢየሱስ ስም ስልጣን ልቀቃቸው። አሜን። በኢየሱስ ስም ልቀቃቸው። አሜን። ይህን ድምፅ በሚሰሙ ሁሉ ላይ በመንፈስ ቅዱስ ኃይል እንጸልያለን። በኢየሱስ ስም ነፃ ይውጡ። ኢየሱስ አሜን። በኢየሱስ ስም ነፃ ይውጡ። አሜን። በተሰጠን ስልጣን በመንፈስ ቅዱስ ኃይል እንጸልያለን። በኢየሱስ ስም ነፃ ይውጡ። አሜን። ተመስገን ኢየሱስ። እሰይ። በኢየሱስ ስም አሜን። በኢየሱስ ስም የምታስጨንቅ በኢየሱስ ስም ልባቸውን ልቀቅ። በኢየሱስ ስም መንፈሳቸውን ልቀቅ። በኢየሱስ ስም ነፍሳቸውን ልቀቅ። አሜን። በኢየሱስ ስም መንፈሳቸውን ልቀቅ። በኢየሱስ ስም ነፍሳቸውን ልቀቅ። አሜን። በጌታ በኢየሱስ ስም ሰውነታቸውን ልቀቅ። በጌታ በኢየሱስ ስም ቃል ኪዳን የገቡት ደም ካለ ጠንቋይ ቤት ሄደው ቢሆን ኢየሱስ ልጃቸውን ሰጥተው ቢሆን በኢየሱስ ስም ለቀውጣ። አሜን። ፍቃዳቸው አይደለም፣ ፍላጎታቸው አይደለም። በኢየሱስ ስም ለቀውጣ። አይፈልጉህም። በኢየሱስ ስም በናዝሬቱ በኢየሱስ ስም በናዝሬቱ በኢየሱስ ስም ሞት ስልጣን የለውም። ሞትን ድል በነሳው በኢየሱስ ክርስቶስ ስም ስልጣን በኢየሱስ ስም ነፃ ይሁኑ። በኢየሱስ ስም ነፃ ይሁኑ። በኢየሱስ ስም ነፃ ይሁኑ። በኢየሱስ ስም ነፃ ይሁኑ። ጸልዩ፣ ጸልዩ። ባላችሁበት አብራችሁ ጸልዩ። ለዘመናት ከልጅነት እስከ እድገት እስከ እውቀት ያስጨነቅ በኢየሱስ ስም ዛሬ ብርሃኑ መጥቷል። ጨለማውን የሚገልጠው የተደበቀውን የሚገልጠው የሞት መንፈስ በኢየሱስ ስም ለቀይድ። አሜን። አባቶች በኢየሱስ ስም ለቀይድ። የኢየሱስ ስም ያድናል። የኢየሱስ ስም ያድናል። የምንጠራው ስም የሚያድን ስም ነው። የሰው ስም አይደለም። የአምላክ ፍጹም አምላክ ፍጹም ሰው የሆነ የሚያድን ስም። አሜን። በጨለማው ላይ ኃይል ያለው ብርታት ያለው በናዝሬቱ በኢየሱስ ስም በጨለማው ላይ ብርሃን ይሁን። በኢየሱስ ስም ጨለማው ከቤታቸው ላይ ይገፈፍ። በኢየሱስ ስም እንደ ደመና የከበባቸው ጨለማ፣ የሞት ፍርሃት፣ የሞት መንፈስ በኢየሱስ ስም ነፃ ይውጡ። ኢየሱስ በኢየሱስ ስም እግዚአብሔር ልጅ በኢየሱስ ስም ኢየሱስ በኢየሱስ ስም ኢየሱስ በናዝሬቱ በኢየሱስ አሜን። በናዝሬቱ በኢየሱስ ስም ነፃነት ይሁን። አሜን። ነፃነት ይሁን። አሜን። ነፃ ባወጣን በኢየሱስ ስም ስልጣን በነፃነት እንድንኖር ነፃ ባወጣን በኢየሱስ ስም ስልጣን አሜን። ነፃነት ይሁን። ሞት ስልጣን የለውም በእነሱ ላይ። የሞት ፍርሃት በእነሱ ላይ ስልጣን የለውም። በኢየሱስ ስም በሰላም ይተኛሉ። በኢየሱስ ስም በሰላም ያርፋሉ። በጌታ በኢየሱስ ስም የኢየሱስ ደም አሜን። ይኸው ሃይማኖታችሁ ኦርቶዶክስ ሊሆን ይችላል፣ ጴንጤ ሊሆን ይችላል፣ የትኛውም ሊሆን ይችላል።
በዚህ ሁኔታ ውስጥ በዚህ ስርዓት ውስጥ ያላችሁ ነፃ የሚያወጣችሁ ስም ይሄ ነው፣ ኢየሱስ። ተለቃችሁ ጸልዩ፣ በእምነት ጸልዩ። ኢየሱስ ነፃ ያወጣል። ተመስገን አባቴ። በናዝሬቱ በኢየሱስ ስም ኢየሱስ ኢየሱስ ተመስገን። እኔ የምለውን በሉ እስኪ። አሜን። መንፈሴን፣ ስጋዬን፣ ነፍሴን ለቀህ ውጣ። አልፈልግህም። በኢየሱስ ስም አልፈልግህም። አልፈልግህም። ነፍሴን ልቀቅ። መንፈሴን ልቀቅ። ሰውነቴን ልቀቅ። በኢየሱስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። አባት ሆይ፣ አባት ሆይ፣ አባታችን ሆይ፣ ለተጨነቀው የምትራራ፣ ላዘነው የምትራራ፣ በሞት እስራት ውስጥ ጌታ ሆይ፣ በጭንቀት ውስጥ በስቃይ ውስጥ ላሉት የምትራራ ነፃ ስላወጣቸው ጌታ ሆይ እናመሰግናለን። አሜን። ይህ ስምህ ስላለን እናመሰግናለን። የምንመካበት የምንኖርበት የሚያኖረን ተስፋችን የሆነ ህይወታችን የሆነውን ስምህን ስለሰጠን እናመሰግናለን። ኢየሱስ ጌታ ነው። በጨለማችን ላይ ኢየሱስ ጌታ ነው። በህይወታችን ላይ ኢየሱስ ጌታ ነው። አባቶ ይህ ስም ስለሰጠን ተመስገን። ህይወት የሆነ ስም ስለሆነ ዝም ብሎ ሃይማኖት የሚጠሩት ስም ሳይሆን የሚያድን ስም ስለሆነ እረፍት የሚሰጥ ስም ስለሆነ የማይታፈርበት ስም ስለሆነ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እናመሰግናለን። ይህን ስም ጌታ ሆይ ከኃጢአት ከሞት አውጥተህ ልጅ አድርገህ ጥሩት ብለህ ስለፈቀድክልን እንካችሁ ብለህ ስለሰጠን ስምን ተመስገን። ስምህ ነፃ ያወጣል። ስምህ ነፃ ያወጣል። ጌታ ሆይ ስምህ ነው ነፃ የሚያወጣው። በራሱ ስልጣን አለው። ስምህ ከስሞች ሁሉ በላይ ስም ነው። በሰማይ ቢሆን በምድር ከምድር በታች ያለው ሁሉ ጉልበት ሁሉ የሚንበረከክለት ስም ነው። ክብር ላንተ ይሁን። አባት ሆይ እናመሰግንሃለን። እናመሰግንሃለን። እኛ ጌታ የምናመሰግነው አንድ ስም ነው። አንድ ስም ነው። ኢየሱስ ይባላል። እኛ ጋር የሚጠራ ሰው የለም፣ የሚከብር ሰው የለም። ከፍ ተደርጎ የሚታይ ከፍ ብሎ የሚውለበለብ ስሙ ኢየሱስ ብቻ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አባት ሆይ ተመስገን። አባት ሆይ ተመስገን። ሃሌሉያ። አሁን አንድ እድል እሰጣችኋለሁ። ማናገር የምትችሉ ቦታ ላይ ካላችሁ 2 ደቂቃ ጠብቃችኋለሁ። አንድ ቁጥር ጻፉ መመስከር የምትፈልጉ ካልሆነ በውስጥም ትችላላችሁ። እዚህ ግን መናገር እፈልጋለሁ የምትሉ ካላችሁ ሰላም የተሰማችሁ ደስታ የተሰማችሁ አንድ ቁጥር ጻፉ፣ አስገባችኋለሁ። ጌታ ይባረክ። ጌታ ይባረክ። ጌታ ይባረክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ፕሬስ ጋድ ሰይ አሜን አሜን። ጌታ ይባርክ። ብሩክ ጌታ ብርክ ያርግህ። ጌታ ጸጋውን ያብዛልህ። በእውነት ጌታ ይባርክ። አሜን አሜን አሜን። ኢየሱስ ጌታ ነው። ተመስገን ተመስገን። ጌታን ትንሽ ጌታን እናመስግነውና ጨለማን የሚገፍት ስም ነው። የሚያድን ስም ነው። ህይወትን እስከ ዘላለም የሚሰጥ ስም ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለሁሌ የሚሆን ስም፣ የዕለት እንጀራ ኢየሱስ። ክብር ለስሙ ይሁን። ጌታ ይባረክ። ጌታ ይባረክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሚኪ ወንድሜ ሚኪ ሰላም ላንተ። ሰላም በለን። ሜላም በመካከላችን አለ። ሰላም ይሉንና የተወሰነ ደግሞ የእግዚአብሔርን ቃል እናወራለን፣ እንነጋገራለን።
ሚኪ የሚመች ቦታ ከሆንክ ሰላም ላንተ ወንድሜ። ሰላም ለእናንተ ይሁን። እግዚአብሔር ከአባታችን ጸጋና ሰላም ይብዛላችሁ። ሮክ ሜሎስ ሁላችሁም እዚህ ውስጥ ያላችሁት ተባረካችሁ ናችሁ። ተባረኩ። አሜን። ሚኪዬ ስላየን ደስ ብሎናል። ጌታ ይባረክ። ክብር ለኢየሱስ ይሁን። ድምፅህ ትንሽ አይሰማም። አይሆፕ ስናወራ ታስተካክለዋለህ። ጌታ ይባርክ ወንድሜ። ስላየው ደስ ብሎኛል። ደግሞ ለእግዚአብሔር መንግስት ስለምታገለግለው አገልግሎት ስለ ትጋት ጌታ ይባርክ። ጸጋውን ያብዛል ወንድሜ። እሺ ሜላ እንግዲህ ሜሎስን ቁጭ አድርገን አስጠብቀናል። ጌታ ይመስገን። ሜላይ ሰላም ላንተ፣ እንዴት ነህ? ሰላማችሁ ይብዛ። እንዴት ናችሁ? ፖልዬ፣ ሚኪ፣ የጠፋ ሰው ደግሞ ብሩኬ አለ ወይ? ሰላም ብያለሁ። እንዴት ነህ? ሜሎስዬ ወንድሜ እንዴት ነው? አለ ጌታ ይመስገን። ተዘጋጋን እኮ በጣም ረጅም ጊዜ። አሜን። አዎ ሰላም ነው ሜሎስዬ? ጌታ ይመስገን በጣም ደህና ነኝ ብሩኬ። 160 በላይ ቤተሰቦች ሰላም ብያለሁ። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ጸጋ ይብዛላችሁ። ድንቅ የጸሎት ጊዜ ነበረን። ብሩኬ ጸጋ ይብዛልህ። ፖሊም እንደዛው። ጌታ በእናንተ ብዙዎች እንዳጽናና አምናለሁ። ተባረኩ። አሜን አሜን። ሚላይ ጌታ ይባረክ። ዛሬም ድምፅን ስለሰማን ደስ ብሎናል። አልጠፋም ዛሬ አልጠፋም ብዬ ነው የገባሁት። አርፍጄም ነው ያገባሁት። ግን ጌታ ይመስገን፣ ጌታ ይመስገን። የእግዚአብሔር መንፈስ ድንቅ ነውና እንግዲህ አንድ ሰው ሰላም ሊዱ ፖልሻ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እንዴት ነሽ? ጌታ ይመስገን። በጣም በእውነት በእግዚአብሔር ሰዓት እና በእግዚአብሔር እቅድ ነው ዛሬ የገባኸው። ባለፈው ትዝ ይልሃል አይደል? ዘርሽ የሆነ ቪዲዮ የሰራውን ሰዎች ራሳቸውን ማጥፋት በሚለው እና በዛ ላይ በቃ እንቅልፍ ነበር ያሳጣኝ እሱ ቪዲዮ እና ወዲያውኑ የፕሬየር ሀብ ይኑረን የሆነ በቃ ሰዎች እየመጡ የሚጸልዩበት ተብሎ ለዛሬ ተቀጣጥረን ነበር እና ያ ከዛ ያው አልተመቸውም ዘርሽና ልክ ስገባ ላይቭን ልክ ያንተን ላይቭ ስከፍት ሳየው ጎሽ በቃ ፖል አለ ዛሬ በውስጡ ይጽፍለታለሁ ይሄንን የጸሎት አርዕስት እያልኩኝ ልክ ራሳችሁን ማጥፋት የምትፈልጉ ሰዎች ነው። በጣም ነው የደነገጥኩት። በጣም ነው የደነገጥኩት እና እዚህ ያላችሁ ሰዎች በቃ እግዚአብሔር ቀጠሮ ካለው ያያችኋል። ለነሱ ብሎ ነው በቃ በማንም በኩል በፈለገው መንገድ እግዚአብሔር ልድረስ ካለ ይደርሳል ወደ ሰዎች እና ዛሬ ወንድማችን ብሩክ ሲጸልይ ፖል ሲጸልይ ሰላም የተሰማችሁ ውስጣችሁ አይኖ ለምስክርነት አንዱ ብቻ ወደ ኢየሱስ ተመልሶ እንደመሰከረው ሜሎዲ ነችታች አም ፍሪ ብላ የጻፈችው ግን በጣም እርግጠኛ ሁኝ የምነግራችሁ በጣም ብዙ ሰዎች ልባችሁ ላይ ሰላም ሲሰማችሁ ነበረ። የጨነቃችሁ የጭንቀት መንፈስ ከላያችሁ ላይ የለቀቃለና የኢየሱስ ስም ከስሞች ሁሉ በላይ የሆነ ማለት እዚህ ጋር ሰዎች የሚሰጣችሁ ስም አይደለም። ከፖል የምትቀበሉት አይደለም። ከማንም አገልጋይ የምትቀበሉት ስም አይደለም። ይሄ ስም የተቀባ ስም ቅድም ፖል እንዳለው በልባችሁ ያለ ነው። ይሄንን ሴት አፍተር ሚ ከኔ ጋር በሉ ሲላችሁ የነበረውን ስም በምትሄዱበት ቦታ በቃ ኢየሱስ ብላችሁ ጥሩት። ሲጨንቃችሁ ኢየሱስ ብላችሁ ጥሩ። ልክ እንደዚህ አይነት ሐሳብ አይምሯችሁ ላይ ሲመጣ ኢየሱስ ብላችሁ ጥሩ እና እግዚአብሔር ደግሞ ከወደደ በቃ ያደርጋል። ስለዚህ ወዶ ነው
በሰዎች ልብ ውስጥ መሻትንም መፈለግንም የሚያስቀምጠው እግዚአብሔር ነው። yes እያንዳንዱ ነገር ተገጣጥሞ ያኔም ዘርሽ ቪዲዮን የሰራው ዛሬም ፖልም አሁን እንዳለው እንዳጋጣሚ የገባው ለእናንተ ሲል ነው እግዚአብሔር። ስለዚህ በቃ እግዚአብሔር ልክ በወደደ ሰዓት ፈውሷችኋል፣ በወደደ ሰዓት ነፃ አውጥቷችኋል። ከማንም ሰው ፈውሳችሁን አትቀበሉም፣ እመኑኝ። ግን በቃ እግዚአብሔር ስለወደደ ፈውሷችኋል እና እያንዳንዳችሁ ቅድም አንዳንድ ቁጥር የጻፋችሁ ያልጻፋችሁ ራሱ የእውነት እግዚአብሔር ልባችሁን አይቷል። ገና እዚህ ላይፍ ላይ ስትመጡ እንደ አጋጣሚ አይደለም የገባችሁት፣ እግዚአብሔር ሊፈውሳችሁ ስለፈለገ ነው። በቃ እኔ ሰላም እንሰጣችኋለሁ ነው አይደል ያለው ኢየሱስ። የሚሰጣችሁ ሰላም ዛሬ የእናንተ ነው በኢየሱስ። አባንደንት የሆነ ሰላም ልባችሁን አይምሯችሁን ይጠብቃል። the peace that surpasses all understanding ነው የሚለው እግዚአብሔር ቃል። ያ ማለት ሁኔታን ነገርን የሚያልፍ ማለት ነው። በዙሪያችሁ ያለውን ነገር አይደለም አሁን የምታማክሩት። ጴጥሮስ ራሱ ሲሰምጥ ልክ አይኑን ከኢየሱስ ሲያነሳ ነው መስመጥ የጀመረው። ልክ እንደዛ አሁንም ቢሆን ኢየሱስ ላይ አይናችሁን አድርጋችሁ ወደፊት መቀጠል ይሆንላችሁ። በዙሪያችሁ ካለው ነገር በላይ የሆነው ሰላም አይምሯችሁን ልባችሁን ይውረስ በጌታ በኢየሱስ አሜን። በኢየሱስ ተባረኩ። ፖልሻዬ አሜን አሜን። ልዱዬ ዋው፣ ክብር ሁሉ ለኢየሱስ ይሁን። ልዱዬ ጌታ ጸጋውን ያብዛልሽ። አንቺ እኮ ገና ጌታ በአንቺ ብዙ ይሰራልና ጌታ ይባርክሽ። ባይዘዌ እዚህ እየሰማችሁ ያላችሁ በቅርብ እንግዲህ የሚያስተምረን ብዙ ነገር የምንማርበት ቪዲዮ ፖስት ይደረግልናል። የሊዱን እንትን ውስጥ ፕሮፋይል ሄዳችሁ ዩቲዩብዋን ሰብስክራይብ አድርጉ። እሷ ከስር ታስቀምጣላችሁ ምን ብላችሁ ሰርች ማድረግ እንዳለባችሁ ማለት ነው። ሶ ቪዲዮአቻንም ብታዩ እዛ ላይ የመጨረሻው ላይ አለና፣ ሁለተኛ ደግሞ ታውቃላችሁ እንደ እግዚአብሔር ቃል ያልሆኑ ትምህርቶችን ሰው የፈጠሯቸው ሰው የሚያስተምሯቸውን ሰዎችን ከልጅነታቸው ምንፕሌት እያደረጉ የእግዚአብሔር ቃል የማይረውን እያስተማሩ እንደ እግዚአብሔር ቃል ያልሆነውን በእኛ ሀገር እንደምታውቁት የተለያዩ ትምህርቶች አሉ። ከላይ አስተማረኝ ከላይ የሰጠኝ እንደዚህ ከእግዚአብሔር ቃል ውጭ የሆነ ውሸት የሆነ ሰውን የማያድን ከኢየሱስ ውጭ የሚነገርበትን የኢየሱስን ስም የሚሸፍን የሚያድነውን ሰው ነፃ ሊወጣበትን የሚችለውን ስም ትተው ሌላ ነገር ለሰዎች እያስታጠቁ ሰዎችን በጭንቀት በሱስ ውስጥ በምናምን እንዲያልፉ አድርገው ነገር ግን ህይወት የማይሰጠን ዝም ብሎ ሃይማኖትን አሸክመው የሚዘራ ነገር አለና ህይወት የሆነው ኢየሱስ የሚያድነው ይሄ ነው፣ የተሰቀለው ይሄ ነው፣ ህይወትን የሚሰጠው ይሄ ነው እያለ ገብታችሁ ብታዩት በጣም ብዙ ነገር ትማራላችሁ። አይኑ አብዛኞቻችሁ እንደምታውቁት ግን ሜሎስ ብላችሁ ቀጥታ ዩቲዩብ ላይ ሰርች ብታደርጉ ይመጣላችኋል። ከዛ ደግሞ ሜሎስ ላይ ሄዳችሁ ዩቲዩብን ብታዩት ሁሌ ኮንስታንትሊ ነው የሚፖሰተው። አንዳንድ የሐሰት ትምህርቶች ሲነሱ የሰው ሐሳብ የሆነ በእግዚአብሔር ቃል እውቀት ላይ የሚነሳ ሁሉ እንግዲህ ጳውሎስም እናፈርሳለን እንዳለ ያን ሐሰት በቃ የሚገለጥበት የእግዚአብሔር ቃል ብርሃን ስለሆነ ጨለማ ሲነገር የነበረውን በእግዚአብሔር ብርሃን እዛ ወንድሞችም አሉ ሜላዬም አብዛኛውን ጊዜ ይሄን ይናገራሉ ያስተምራሉ። እና ስለዚህ እዛ ሄዳችሁ ሰርች እንድታደርጉ እንደውም 1 ደቂቃ እዚህ ላይ እንወስዳለን። ቀጣይ ወደ ጌታ ከመሄዳችን በፊት ወደ ጌታ አልኩኝ፣ ወደ ጌታ ወደ ላይ አይደለም ወደ ጌታ ቃል ለማለት ነው። እና ወደዛ ከመሄዳችን በፊት 2 ደቂቃ ቆይ ግን አንድ ሰው ልመስክር ብሎኛል። እሷ እየመሰከረች ሜሎስን ሰብስክራይብ ያደረጋችሁ ሄዳችሁ ደን እያላችሁ ከስር ጻፉልኝ። ሩት ትስቂያለሽ። እሺ ሰላም ላንቺ እህቴ፣ የገባሽው ምስክርነት አለኛልሽ። ሰላም ፖል፣ ብሩክ፣ ሁላችሁም በጣም አመሰግናለሁኝ። ዛሬ እየተጸለየልኝ በጣም በማያቋርጥ እንትን ነው። 1 ቁጥር አልጻፍኩም ነበር ግን አብሬ እንትን እያልኩ ነበረ። በጣም በቃ እየጨነቀኝ በቃ
ያለማቋረጥ አስታወከኝ ዋው እና ከአሁን በፊት እንትን የሞቱ ሰዎች እባብ ምናምን ይመጣብኝ ነበረ እና እኔ ደግሞ የመጣሁኝ ከሙስሊም እንትን ነው። ሁሎቹ ቤተሰቦቼ ሁሉ ሙስሊም ናቸው። እኔ ግን ጌታን አግኝቻለሁ እና በጣም ነው የምከታተላቸው ከአልየ ቤት አንተም እንትን ስትገባ እገባለሁ። በጣም ነው ደስ ያለኝ። ዛሬ ነፃ ወጥቻለሁ። በቃ እንትን ደግሞ ያስፈልገኛል፣ ጸሎትም ከአሁን በኋላም ያስፈልገኛል። ጸልዩልኝ። እየተማርኩኝ ነው። ኋላ ደግሞ እፈልጋለሁ ሁሉን ነገር በቃ የኢየሱስን መከተል እፈልጋለሁ። አሁን መጽሐፍ ቅዱስ እያነበብኩኝ ነው። ባለቤቴ እንትን ነው ነጭ ነው እና እንትን ይላል መጽሐፍ ቅዱስ ከእንግሊዘኛ ወደ ስዊዲሽ ይጽፋል። ጽፎ ተርጉሞ ጽፎታለኝ እና እንትን ይሽጣለኝ ቡክ ሃንድል እና እሱ የጻፈውን እንትን አነባለሁኝ። ከሱ ጋርም እየተማርኩኝ ነው። በጣም ጎበዝ ነው፣ እኔን ያስተምረኛል። እና ግን ቤተሰቦቼ በጣም ምንድን ብለውኛል ነው ይባላል፣ አስወግደውኛል ከነሱ ላይፍ እና ጸልዩልኝ። በቃ በጌታ ጸንቼ የጌታን ክብረት የጌታን እንትን ለእህቶችም ቢሆን ለቤተሰቦችም ሁሉ በቃ እንትን ሳልል ጠንክሬ በጌታ ሆኜ እንድጸልይ ጸልዩልኝ። ሰላም እህትዬ፣ ማን ነው ስምሽ? እኔ ሳራ ነው የሚባለው። ሳሪ፣ የት ነው የምንኖረው? ስቶክሆልም። ምን አደረገሽ አሁን ስንጸልይ? በጣም ነው ያስታወከኝ፣ ያለማቋረጥ በቃ ላቋረጥ አልቻለም። አስታወከኝ በጣም። በፊት ምን ይሰማሽ ነበረ? በቃ ጭንቀት ይሰማኛል። ምን አልከኝ? በፊት ከጸሎት በፊት እንደዚህ የሚሰማሽ ነበር? በሌሊት የሚረብሽሽ ጭንቀቶች ነበረ። የሞቱት አያቴ ትታየኛለች። እናትና አባቴ ሞተዋል፣ ይመጡብኛል እና እንትን በውስጡ በኩል ሀይ ብዬሻለሁ። እሺ፣ እኛ ትምህርት አለን፣ የጸሎት ቤቱ ሁሉ ነገር አለ። እደውልልሽና በደንብ እናወራለን። እሺ፣ እሺ፣ እሺ። እና እንደገና መጸለይ ካለብን እንጸልያለን። እሺ፣ ሙሉ ትወጪ። እሺ፣ እናወራለን። ከቤተሰቦችሽ ጋር የተያያዘ ነገር ካለ ከመጣሽበት ጋር የተያያዙ ነገሮች ካሉ እነሱን እናያለን። እሺ፣ እንትን ስትለኝ ከደወልክልኝ ብዙ ነገር አለ። እንትን ሞቼ ተብዬ ኢየሱስ መጥቶ ታይቶኝ ኢየሱስ አይቼዋለሁ። በእንትኔ ሙቼ ተብዬ እያለቀሱልኝ መጥቶ አድኖኛል። ክብር ሁሉ ለኢየሱስ። ፍንጃልን ኪና ውሃ ጠጪና ትድኛለሽ ብሎኝ ጠጥቼ ተመለሰ ሰውነቴ፣ ህይወቴ ተመለሰች። ኢየሱስ ምንድን ነው ይባል የሀበሻ እንትን ሮማቲዝም የሚባል በሽታ አለኝ። ሮማቲዝም አርትሬት የሚባል በሽታ አለኝ እና ጉልበቴ ሁለቱ እንትን ፕሮቴስ ነው። ምንድን ነው ይባል ፖል ምንድን ነው ይባል ፕሮቴስ አለው። ፕሮቴስ አለው እንትኑ የኔ ክኔ ጉልበቴ ኦፕሬሽን አለው ሁለቱ እና ሁሉ መገጣጠሚያዬን ሁሉ ነው የሚያመኝ እና ከ11 ዓመቴ ነው ህመሙ የጀመረኝ። ብዙ እናወራለን። ቆይ ይገባኛል። ጌታ ይረዳን። ብዙ እናወራለን ወደኋላ ተመልሰን ጋር እንደጀመረ። ምክንያቱም በሌሊት የሚመጣ የሚያስፈራሩ የተለያዩ ነገሮች
ኖርማል አይደለም። ገባሽ? ብዙ ሰዎች እንደ ኖርማል ይወስዱታል እንጂ ቅድም ልዩ ያለችው በጣም ላንቺ ነው ዛሬ የገባ ነው። እውነት እኔም ገርሞኛል በጣም። ጌታ ይባረክ። አሜን። የእግዚአብሔር ፈቃድ ስለሆነ አወራሻለሁ በውስጥ በኩል። አይዞሽ እህትዬ፣ እሺ፣ በደንብ እንከታተልሻለን። አስገባሻለሁ ጸሎት ቤት፣ ትምህርቶች ውስጥ ሁሉም ነገር እንከታተላለን። ከአንቺ ጋር በደንብ አውርተን እንጸልያለን። እሺ፣ በውስጥ በኩል ሀይ ብዬሻለሁ። ስልክሽን ላኪልኝና እናወራለን። እሺ፣ አመሰግናለሁ። ጌታ መልካም ነው። አሜን። ተባረክልኝ። አሜን። ተባረኩ። አመሰግናለሁ። ተነካችሁ ካላችሁ ከመመስከር ያልፈለጋችሁ ጌታን አስወረደኝና ከታችኝ ጌታ መልካም ነው። እውነቷ ነው ሊዲያዬ። እንደዚህ አይነት አጋጣሚዎች ኖርማል አይደሉም እና ራሳቸውን ሊያጠፉ ያሉ ሰዎች እንደተፈወሱ እርግጠኛ ነን። ለብዙ ሰዎች የመዳን ምክንያት ነው ዛሬ የሆን ነው። ክብር ሁሉ ለኢየሱስ ይሁን። ተባረክልኝ። አሜን። ብሩኬ ተባረክልኝ። ጌታ ይባርክ። እኮ አንዳንድ ኮሜንት አይቼ መልስ ልሰጥልና መንፈስ ቅዱስ ያግዘኛል። ጌታ ይመስገን። እሺ ምን አሉ? ተሰደቡን ተዋቸው። አይ ስድብ አለ። እሱማ ስድብማ አይደል። እኔም ወግ ደረሰኝ። አንዱ ስለ ደስ ያለኝ ጌታ ወግ ደረሰኝ አልኩኝ። አንዱ አለች አልሰማም እንዴ? በድሮ ጊዜ ሰው ሁሉ ሲታሰር ጴንጤ ሁሉ ያኔ በሚታሰርበት ጊዜ መንግስቱ ኃይለማርያም ጠቅልሎ ከተታለች እና እሷን ብቻ አልታሰረችም፣ አበደች። ምን አረኩ እኔ? ጌታ ሆይ ምን አርጌ ነው? እኔም እስከዛሬ አልተሰደብኩም ነበር። ወረደብኝ አንዱ። ጌታ ይባርከው። አሜን አሜን አሜን። አይ ጌታ ይመስገን። እኛ ጠላቶቻችንን እንድንወድ የነገረን ጌታ ነው ያለንና እንግዲህ ወደ ስብከት እናልገው እና ምስክርነት ያላችሁ ሌላ ሰው ካለ ወደ ከነሚላ ጋር አንድ ያሰብኩት ነገር አለ። ሚላም በልቡ ያለው ነገር ካለ ወደዛ እንሄዳለን። ወደዛ ዲስከሽን ከመሄዳችን በፊት አንድ ቁጥር ጻፉልኝ። መመስከር አሁን እንደ እህቴ መናገር እፈልጋለሁ የሚል አንድ ሰው እድል ውስጥ ከፈለጋችሁ ከገቡት ውስጥ የለም። ሜንት ኤሉ ምናኛው ናቸው፣ ወንድሞች ናቸው፣ ወንድምናት ናቸው። እሺ ዛንታ ምስክርነት አለሽ እንዴ? ዛንታ ምናልባት ሰላም እናንተ። ብሩኬ የለኝም እኔ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ጨርሳለች እሷ መስከራ። እሺ እንግዲህ ብሩክዬ ሊያስመሰክራችሁ ነው። ኤርሚያ ቢጉ። እሺ ሰላም እንበልና ይቀሩትን ከዛ በኋላ ወደ ቀጣይ እንሄዳለን ማለት ነው። ሰላም ያላልነው ሄርሚ፣ ሰላም ላንቺ። እንዴት ነሽ እህታችን? እንዴት ናችሁ? ሰላም ብያለሁ። ቱሌ ብሩኬ ይሰማል? ይሰማል። ጌታ ይመስገን። እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ቱሌ ተባረኩልኝ። በጣም የሚገርም ፕሬ አብሬ እየጸለይኩ ነበረ ሊትራሊ እና አም ብለስድ በጣም ሀቪ ጋይስ ተባረኩ። ሁላችሁንም ሰላም። አሜን አሜን። ሄርሚ እኛም ሰላም ብለናል። እሺ ምንቴ ሰላም ላንተ። እንዴት ነው ወንድሜ? ሰላም እንዴት ናችሁ? ፖል ሰላም ነው? ሉቲ ሁሉ ሰላም? እግዚአብሔር ይመስገን በጣም ደህና ነኝ እኔ። ሁላችሁም ደህና ናችሁ? ጌታ ይመስገን ሁሉ ሰላም ወንድሜ። ደህና ነኝ። ትንሽ ኔትወርክ አስቸግሮኝ የገባው እየወጣው ነበር። አሁን ቁጭ ስል ይሰማኝ ይሆናል ብዬ ነው እዚህ ጋር የመጣሁት። አይ አሁን እየመሸም ስለሆነ ኔትወርክ ይስተካከላል። ሄርሚ መስክረ ሞክረው እስኪ መስክረ ሞክረ። ብሩክ ሊያስመሰክር ነበር።
ልስማቸው፣ እንደዛ ይሻላል። እሺ ምንቴ ጌታ ይባርክ። አቢጉ እንዴት ነሽ? ሁሉ ሰላም? ሰላም ሁልሻ ብሩኬ፣ ከላይም ከታችም ያላችሁ እንዴት አላችሁ? እንዴት አመሻችሁ? ጌታ ይመስገን። አቢጉዬ ሁሉ ሰላም። በጣም ሲያዩሽ በጣም ነው ኢንቫይት ያደረጉሽ እዚህ ያሉና ከላይ እኮ ከለሉኝ። ጾም እንዴት ነው አቢጉ? ጥሩ ነው ጌታ ይመስገን፣ አሪፍ ነው። ኦኬ። እነዚህ ክርስቲያኖች አንዳንዶች አይጾሙም ይሉናል። እየጾምሽ ነው አይደል አንቺ አቢጉ? አዎ ጌታ እየረዳኝ ነው ይመስገን፣ እየጾምን ነው። በጾም ውስጥ ግን ምን አገኘሽ? ደግሞ አሁን ለምሳሌ ስጾም ለምንድን ነው ብለሽ ነው የምታስቢው? አሁን ስትጾሚ ያው ከእግዚአብሔር ጋር የእግዚአብሔርን ሕልውና ሞርፊን ለማድረግ በብዙ ነገሮች ራሳችንን እንዲኮንሰንትሬት እናደርጋለን። ኖርማሊ ብዙ ነገር አይምሯችን በብዙ ነገር ይያዛል። ድርጊቶቻችን እንዳለ ብዙ ጊዜ እንትን ይላሉ አላ ከእግዚአብሔር የወጣ ነገር ይሆንብናል ብዙ ጊዜ። ጾም ስናደርግ ግን ያው የጾምም እንትኑ ስጋችንን አስርበን የጌታን ሕልውና መምላት የሚለው ፖይንት ነው ዋናው። እና በቃ በእግዚአብሔር ሕልውና በመንፈስ ቅዱስ ምሪት ድምፅ ክሎዘር በቃ ውስጣችን ከሚፈልገው ነገር ስንገድበው የእግዚአብሔር የሆነውን የመስማት በሮችን የሚሰማበትን በሮችን ከፍትለታለን። እና ጌታ እየረዳን ደግሞ እሱም ስለሚፈልገን አንዳንዴ ኃይሉን ብርታቱን የሚሰጠን እሱ ስለሆነ እኛ የምንፈልገውን ነገር እምቢ ብለን እሱን የሚያስደስተውን ነገር ማድረግ ወይ ደግሞ ለዛ ነገር ራሳችንን ማቅረብ። እኛ ማድረግ የምንችለው ብዙ ነገር የለም፣ ግን እሱ ራሳችንን ፈቃደኞች አድርገን ስናቀርብ እሱ ደግሞ ይሰራል። እና ያ እንጂ ለመጽደቅ አይደለም የምትጾሚው። አይ ጽድቅ እንኳን አይደለም፣ ለመጽደቅ አይደለም። እንዴት ነው ግን የሚጸድቀው ሰው?